የለም አለ፣ ግን ወደ ምን የሚያሳይ ከዚህ ነበረ ትናንት ስንጀምር የነበረው ወደ ክርስቶስና ወደ መስቀል ስራው የሚያሳይ ወደ ኢንካርኔሽን የሚያመለክት ነው። ስለዚህ ማሪዮ ጥብቅ የሆነ አቋም ነበረን። ዛሬም ያለን እሱ ነው፣ ወደፊትም የሚኖረን እሱ ነው። ማሪዮሎጂ ምን መምሰል አለበት? ነገረ ማርያም ምን መምሰል አለበት? ነገረ ማርያም የሚባል ነገር እንትና ስለሚያነሱት አያስፈልግም ሳይሆን ፖይንታችን ነገረ ማርያም መምሰል ያለበት ይሄን ነው። ወደ ኢንካርኔሽን የሚያመለክት መሆን አለበት፣ ወደ ስጋዊ የሚያሳይ መሆን አለበት። ስለዚህ ይሄ በእኛ በተለይ በፕሮቴስታንቲዝሙ ይሄ በጣም ወሳኝ ጉዳይ ነው። ወደ ኢንካርኔሽን መሄድ አለበት ማሳየት አለበት ስንል ምን ማለታችን ነው? ምን ማለታችን እንደሆነ የኤፌሶኑ ጉባኤ በደንብ አስቀምጦታል። ማርያምን ቴዎቶኮስ ሲላት ማለት ነው። ከዛ በፊት የነበሩ የቤተክርስቲያን አባቶች ማርያምን ቴዎቶኮስ ሲሏት ነገረ ማርያም ምን መምሰል እንዳለበት አሳይቶናል። አምላክን የወለደች ናት፣ አለቀ። አምላክ በስጋ የተገኘው ከማርያም ማህፀን ነው። ስለዚህ ይህን ዛሬ በደንብ እንሄድበታለን። በእኔ በኩል ሁለት ነገሮችን እንድናነሳ አስቤያለሁ። ከኤቢ ጋር እሱን አብረን እናነሳለን። ኤቢ ደግሞ ሌላ የሚያነሳው ነገር አለ፣ ተጨማሪ ነገር። እሱ ደግሞ ምንድነው ማሪዮሎጂ መምሰል አለበት ምን ይመስላል በእኛ በኩል የሚለው። ቀጥሎ ግን በጣም አንድ ቋንቋ ተደጋግሞ እየሰማችሁ ነበረ፣ በተለይ ከነ መምህር በረከት ጋር በነበረን በየትኛውም ዲቤት ላይ እና ከነ ቀሲስ ጋር ከዚህ በፊት እኔና አማን በነበረን ዲቤት ላይ አንድ ነገር እያነሳ ሪካፒቹሌሽን የሚባል ነገር እያነሳ ነበር። በሪካፒቹሌሽን ቴዎሎጂ አርጌንስ ይታወቃል፣ ሄሬኒዮስ በጣም በሰፊ ይታወቃል፣ ዮሐንስ አፈወርቅ ይታወቃል፣ አትናቴዎስ ይታወቃል። ሪካፒቹሌሽን ቴዎሎጂ ዝም ብለን የምንወረውረው ነገር አይደለም። ነገር ግን የራሱ የሆነ ደርዝ ያለው ነው። እነዛ አባቶችም ሲያስቀምጡት የራሱ የሆነ ደርዝ ያለው ነገር ነው። ስለዚህ ያ ሪካፒቹሌሽን ቴዎሎጂን በማስመልከት የሚሰራው ይሄ ማሪዮሎጂ ማርያም ቤዛዊት ዓለም ናት ነው የሚለው አይነት ማሪዮሎጂ እስከምን ሊያደርሰን ይችላል የሚለውንም ነገር አብረን እንመለከተዋለን። ይሄኛው እንድናነሳስብ ያለው አንድ ሪካፒቹሌሽን ቴዎሎጂ ምንድን ነው ተደጋግሞ ከማሪዮሎጂ ጋር የተነሳ ነውና እሱ ነገር እንዴት ነው መታየት ያለበት የሚለው እናያለን። እንደዚሁም ደግሞ ስለ ትላንቱ ውይይት ነው፣ እዚህ ላይ የትላንቱን ውይይት ነው ሪፍሌክት እያደረገ የምንሄደው። ከዛ ባለፈ ደግሞ ሲነሱ የምናያቸው በቤዛዊት ዓለም እሳቤ ውስጥ በኦርቶዶክስ ውስጥ ሲነሱ የምናያቸው ነገሮች ሪሊ መነሳት አለባቸው ወይ ለምንስ ነው የምንቃወሙ የሚለውን ነገር አብረን እናያለን። እነዚህ ነገሮች እያየን እናመሻለን። ኤቢ አንተ ትጀምርልናለህ። ትናንትና በጣም ልታሳየን ያሰብከው ነገር ግን ልታሳየን ያልቻልከው ነገር አለ ከሰዓት አንጻር። ከትላንቱ ከተነሱ ነገሮች ጋር ማያይዘህ አብረህ እሱን አብረህ እያነሳለን እንቀጥላለን ማለት ነው። የተወሰነ ደቂቃ ኤቢ ወደ አንተ ተመልሻለሁ። እሺ ቃል ቴንኪው በጣም እኔ አሁን አንድ እንደ ትልቅ ቻሌንጅ በሌሎች ፕሮቴስታንት ባልሆኑ ሰዎች ዘንድ ማትኛል የሚወቅሱበት ግን ተገቢ ያልሆነ ወቀሳ እሰማለሁ። ምን ማለት ነው? ስለ ማርያም ያለን አመለካከት በጣም ደካማ ወይም መጥፎ አድርገው የሚስሉን ሰዎች አሉ። ታስታውሱ ከሆነ ድሮ ፕሮቴስታንቶች በተለይ የኢትዮጵያ ክርስቲያኖች የሆነ የማርያምን ስዕል እየረገጡ ነው የሚያመልኩ፣ ማርያምን ይጠሏታል፣ አይኗን በጦር ይወጉታል ያለኝ ልጅ ነበር። ግድግዳ ላይ ተሰቅሉና አይኗን በጦር ትወጉታላችሁ ምናምን ይላሉ። እግዚአብሔር ይመስገን አሁን እንደዚህ አይነቱ የደከመ ትችት እና ፍረጃ ቀርቷል። ታንክስ ቱ ዘ ቴክኖሎጂ ቸርቻችን ውስጥ የምናደርገው ነገር ሁሉ ግልጽ ወጥቷል። ስቲል ግን ማርያም በተመለከተ እነሱ ጋር የተጋነነ የሚባል ከመስመር የወጣ አንዳንዶች እንደውም በጣም ኔጌቲቭ ስም የሚሰጡት የነገረ ማርያም ወይም የማርያም መረዳት አላቸው። እንደዛ ባይሆንም ግን ማርያም በተመለከተ እኛ ደግሞ የምናምነው ነገር የራሳችን ሜሪዮሎጂ ብለን ቴዎሎጂ ቀርጸን ዲዛይን አድርገን እንደ ክሪስቶሎጂ፣ እንደ ነገረ ክርስቶስ፣ እንደ ነገረ ፍጻሜ፣ እንደ ነገረ ቤተክርስቲያን ኤክሌሲዮሎጂ ኦር እንደ ኑማቶሎጂ እንደ መንፈስ ቅዱስ በሲስተማቲክ ቴዎሎጂያችን ላይ ቴዎሎጂውን ሰርተን ዴቨሎፕ አድርገን አንድ ኮርስ አድርገን ወይም ደግሞ አንድ ምዕራፍ አድርገን ባናደራጅና ባናስቀምጠው ኦቨሮል የፕሮቴስታንቱ የነገረ ማርያም መረዳት ኔጌቲቭ ተብሎ የሚፈረጅ አይደለም፣ ወይም ኢቭን መጥፎ ተብሎ የሚፈረጅ ነገር አይደለም በፍጹም። ምክንያቱም እዛኛው ሳይድ የተጋነነ ነገር ስላለ እዚህ ደግሞ የዛኛው ተቃራኒ እንዳለ ተደርጎ ስለሚቆጠር፣ አንዳንዶቹ ደግሞ
ስቲል እኛም ጋር ያሉ ወገኖች ማርያምን በተመለከተ እዛ ባለው ነገር ስልችት ስላለንና በቃ በጣም ከመስመር የወጣ ነገር ስላለ ቸል ወደ ማለት ማርያምን የማርያምን ኮቴ ከሁሉም ነገር ላይ ማውጣት የሚመስል ከመጽሐፍ ቅዱስም ላይ ከነገረ ክርስቶሳችንም ላይ ከቤተክርስቲያን ታሪክ አረዳዳችንም ላይ ማርያምን አቮይድ የማድረግ ካቴጎሪካሊ ሪጀክት የማድረግ ዝንባሌ አንዳንድ በጣም በጣም እንደው ሬርሊ ነው የለም ማለት ይቻላል፣ ግን አንዳንድ ሰዎች ሊኖራቸው ይችላል። አይ አንደርስታንድ ያ ነገር ለምን እንደተፈጠረ። ግን ሪሊ ኦርጋናይዝድ በሆነ መልኩ እኛ ማርያምን የምንረዳበት መንገድ የለም ወይ? ለምሳሌ እኛ ማርያም የምንረዳው ሜሪዮሎጂ የሚለው ቃል ቴክኒካል ተርም ነው። ካቶሊኮችንና ኦርቶዶክሶች ጋር ስንነጋገር የምንግባባበት ቴክኒካል ተርም ይሁን እንጂ ባይ ኢትሰልፍ ሜሪዮሎጂ የሚባል የተደራጀ የተሰነደ የሲስተማቲክ ቴዎሎጂ አካል የሆነ ስነ መለኮት የለንም። ክሪስቶሎጂ አለን፣ ኒማቶሎጂ አለን። ለምን? ሜሪዮሎጂ ወይም ደግሞ ማርያምን የሚመለከተው ነገር ብዙ ጊዜ ከክሪስቶሎጂ ኮንሰፕት ጋር ነው አብሮ ዲስከስ የሚደረገው። አንደኛው ይሄ ነው። ሁለተኛው ደግሞ ስለ ጀንደር ኢሹዎችን ወይም ሴቶች በቤተክርስቲያን ታሪክ ውስጥ ምን አይነት ሮል እንደነበራቸው የሴቶች ትምህርት ውመን ኢን ዘ ኒው ቴስታመንት፣ ውመን ኢን ዘ ባይብል፣ ውመን ኢን ቸርች ሂስትሪ የሚሉ ትምህርቶችን ስናዘጋጅና ስናስተምር ነው ማርያምን እዛ ውስጥ ትልቅ ድርሻ ባለው መልኩ ዲፋይን የምናረጋት። አሁን ዛሬ ማድረግ የምሞክረው ጥቂት ነገር ማካፍላችሁ፣ ኔክስት ታይም ግን የተወሰኑ ፔጆች ሊሆኑ ይችላሉ። በአጠቃላይ ፕሮቴስታንቱ ማርያም በተመለከተ ያለው መረዳት ያለው ቴዎሎጂ ዊካን ሳይ ሜሪዮሎጂ ምን ይመስላል የሚለውን አንድ 15-20 ፔጅ ጥሩ አድርጌ አዘጋጅቼ ቴሌግራም ላይ አስቀምጥላችሁና ተጠቀሙበት አላችሁ። በተለይ ከኦርቶዶክስ ካቶሊኮች ጋር ዲስከስ በምታደርጉበት ጊዜ በቃ የኛ አቋም የኛ አንደርስታንዲንግ ይሄ ነው። ያልሆነውንም እንደዛው ብዙ ያልሆኑ ነገሮች ደግሞ ስላሉ ማለት ነው። ሜዲያትሪክስ የሚባል አለ፣ ኢማኩሌት ኮንሴፕሽን የሚባል አለ፣ አሁን ደግሞ የመጣው የዓለም ቤዛ የሚባል ጉዳይ አለ። እንደዚህ አይነት ነገሮች ስላሉ ውዌል እስኪ ይህንን ነገር በጽሁፍ መልኩ በደንብ አድርገን አደራጅተን አስቀምጠን ብንናገር ይሻል። ማርያም በፕሮቴስታንቱ ዓለም በተወሰኑ ቴዎሎጂካል የሆኑ ተርሞችን ወይም ቴዎሎጂካል የሆኑ ነገሮችን ለቃሌ በኋላ እድል ሰጠዋለሁ። ለምሳሌ ቴዎቶኮስን ሊያስረዳን ይችላል። እንዲህ አይነት ሀሳቦችን ለጊዜው እናቆያቸውና ግን ቀለል ባለ መልኩ ማርያም በተመለከተ በፕሮቴስታንቱ ትራዲሽን ምንድን ነው የሚታመነው? ምንድን ነው የሚታሰበው? እንደ ጠላት ምናያት የሚመስላቸው ወገኖቻችን አትሊስት ማርያምን በተመለከተ እጅግ በጣም ድንቅ ምላቸው በእኛ በፕሮቴስታንት አስተማሪዎች የተጻፉ 5 መጽሐፍቶች አሉ። 5 መጽሐፍቶች ሶ ፓወርፉል። አንደኛው ጎስፕል ውመን የሚል 369 ፔጅ በሪቻርድ ቦካም የተጻፈ መጽሐፍ አለ። የኒው ቴስታመንት እውቅ ስኮላር ነው። አንዳንዶቻችሁ በሪከርዲንግ ልትሰሙ ትችላላችሁ የዚህን እንትን። አዘርዋይስ እንዳልኳችሁ ቴሌግራም ግሩፑ ላይ በማስቀምጠው ኖት ልትረዱ ትችላላችሁ። ሁለተኛው ስኮት ማክናይት የሚባል በጣም ጎበዝ የኒው ቴስታመንት ስኮላር ዘሪል ሜሪ የሚል ዘሪል ሜሪ ዋይ ኢቫንጀሊካል ክርስቲያንስ ካን ኢምብሬስ ደ ማዘር ኦፍ ጂሰስ የሚለውን መጽሐፍ ማስታወስ ይቻላል። ሌላው ኒጄ ጉፕታ የሚባል በጣም ጎበዝ የኒው ቴስታመንት ስም ተማሪ ቴል ሀር ስቶሪ ታሪኳን ንገሩ የሚል በጣም ደስ የሚል አዋርድ ሁሉ የተሰጠው መጽሐፍ ነው። ሌላው ሜሪ ኤንድ ዘ ፋዘርስ ኦፍ ዘ ቸርች የሚል አንድ ሌላ መጽሐፍም አለ። አንድ ደግሞ ክርስቲያን ክላርክ ሜሪ ውመን ኢን ዘ ኤርሊ ቸርች ሜሪ የሚል መጽሐፍ፣ ኤልዛቤት ክላርክ ሶሪ ውመን ኢን ዘ ኤርሊ ቸርች የሚል መጽሐፍ አለ። ቴሌግራም ግሩፑ የኔ ፕሮፋይል ላይ ስትገቡ የቴሌግራም ምንድን ነው የሚባለው ዩዘር ኔሙን ታገኙታላችሁ። አዘርዋይስ በኋላ እዚህ ጋር አስቀምጥላችኋለሁ።
ጽሁፉ ሲደርስም ኖቲፋይ እናደርጋችኋለን። ምንም ችግር የለውም። አሉ ማለት ነው በርካታ ስኮላርስ ማርያም በተመለከተ ጥርት ያለ በጣም ኢንተረስቲንግ የሆነ መጽሐፍቶችን የጻፉ ዴቨሎፕ ያደረጉ ሰዎች አሉ። አይ ቲንክ ኮሜንቱ ለጊዜው ቢዘጋ ጥሩ ነው። ልክ ነሽ ቤቲ። ሀሳባችን ሰብሰብ አድርገን መማማር እንድንችል። እሺ፣ በጣም በፍጥነት ብዙ ሀሳቦችን ልናገር፣ ኢንተረስቲንግም እንዲሆን በጣም ብዙ ሀሳቦችን ልናገር። አንደኛ፣ ማርያም ጠንካራ እምነት ያላት የእግዚአብሔር ሴት መሆኗን እናምናለን። እግዚአብሔርን በፐርሰናል ኮስቷ በግሏ ሪስክ በመውሰድ እግዚአብሔርን በመታዘዝ ማህበራዊውን ሀፍረት እንደውም ህጋዊውን ቅጣት ከባህል አንጻር ተቋቁማ እግዚአብሔርን የታዘዘች ድንቅ ሴት ናት። ክሬጂየስ ፌዝ ያላት ማለት ነው። ያለ ወንድ አርግዛ ስትገኝ የሚመጣውን ማህበራዊ ሀፍረት ምናልባትም በባህሉ መሰረት ህጋዊውን ቅጣት ሁሉ ሪስክ ወስዳ ፐርሰናል ኮስት አድርጋ እግዚአብሔርን የታዘዘች ሴት እንደሆነች እኛ ፕሮቴስታንቶች እናምናለን። ሁለተኛ፣ ትሁት ሴት እንደሆነችና በተለይ በሉቃሱ መዝሙር ላይ ያለውን ሀሳብ ነው የሚያምራሩ። ራዲካሊ በጣም ላቅ ባለ ደረጃ የእግዚአብሔርን ኃያልነት የዘመረች በእምነት የተሞላች ትሁት ሴት መሆኗን እናምናለን። ሶስተኛ፣ ማርያም እንደው ተላላ ሴት ፓሲቭ የሆነች ደካማ ሴት ሳትሆን ዴንጀረስ በኮቴሽን ማርክ ውስጥ በጣም ጀግና እንዲሁም ነቢይ እንደሆነች እናምናለን። ፕሮፌቲክ ውመን ናት። ታሪኳ፣ መዝሙሯ የሄሮድስንና የቄሳሮችን ቤተመንግስት የሚነቀንቅ ለእሷ እግዚአብሔር የሰራው ፓወር ስትራክቸርን የሚቀይር የሄሮድስን ቤተመንግስት ሁሉ የሚንጥ እንደሆነ እግዚአብሔር ኃያል ታላቅ እንደሆነ የዘመረች ያን አይነት እምነት ያላት ብርቱ ነቢይት እንደሆነች እናምናለን። አራተኛ፣ የመጀመሪያዋ የወንጌል ምስክር እንደሆነች እናምናለን። በተለይ ቴል ሄር ስቶሪ የሚለውን መጽሐፍ አንብቡት። ኢየሱስን በምትወልድበት ጊዜ ይሄንን የወንጌላትን ትረካና የዓለምን ታሪክ የሚቀይረውን ቃል ሥጋ የሆነውን ኢየሱስ ክርስቶስን በማኅፀኗ ስትሸከም ገብርኤል የምሥራቹን ሲነግራት የወንጌልን የመጀመሪያውን ድምፅ ከመልአኩ የሰማች ወንጌላዊት ናት። የመጀመሪያዋ ሴት ወንጌላዊት ናት። ለመጀመሪያ ጊዜ የኢየሱስ ክርስቶስን ወደ ዓለም መምጣት የምሥራች የሰማች ሴት እንደሆነች እናምናለን። ሌላው የመሲሁን መምጣት የእስራኤልንም የዓለምንም ቅርጽ የሚቀይረው የእግዚአብሔር መንግስት በክርስቶስ ኢየሱስ መምጣት የምታምን እና የተረዳች ሴት ነበረች። ቁጥር መቁጠሩን ላቁም፣ ለአንዳንዶቻችሁ መቀጠል ትችላላችሁ። ክብር የተሞላች ጸጋን የተሞላች ግን በሐዘንና በልብ ስብራት ያለፈች ሴት እንደሆነች እናውቃለን። በክርስቶስ ምክንያት በብዙ ኮንፊውዥን፣ በብዙ መገለል፣ በብዙ ሐዘን ያለፈች ነገር ግን እግዚአብሔር ለክብር የመረጣት ታላቅ ሴት እንደሆነች እናምናለን። ማርያም የእውነተኛ ደቀ መዝሙር ምሳሌ እንደሆነች እናምናለን። የእውነተኛ ደቀ መዝሙር ምሳሌም እንደሆነች እናምናለን። እንደውም ሰው ሁሉ የእሷን ፈለግ እንዲከተል የእሷ እውነተኛ ደቀ መዝሙርነት ዮሐንስ ምዕራፍ 2 ማስታወስ ትችላላችሁ። የክርስቶስ ሃምብል ሰብሚሽንን እርሱን ስሙት የምትል ሴት እንደሆነች እናምናለን። ይሄ ፌስፉል ዲሳይፕልሽፕን ሞዴል የሚያደርግ ነው ብለን እናምናለን። ሉቃስ ላይ እንደምታስታውሱት ሌላው ማርያም ጥልቅ እምነት ያላትና ታዛዥ ነበረች። ሉቃስ 1 መዝሙሩ ላይ እንደምታዩት ለመልአኩም እንደመለሰችለት ይሁን ብላ እሺ ብላ የእግዚአብሔርን መልእክት የእግዚአብሔርን ትእዛዝ የተቀበለች የታዘዘች ሴት ናት። ሌላው ማርያም
በተለይም በመዝሙሯ ኤልሳቤትም ጋር ሄዳ ካደረገችው ንግግር ጋር ለብዙዎቹ ተጽዕኖ ፈጣሪ ሴት ነበረች። ኢንፍሉዌንሻል ዊመን ነበረች። ከሐዋርያቱ መካከልም ነበረች። ታሪኳ የሚታወቅ ነበረ። በድንግልና እንዳረገዘችው እረኞችም ወደዛ ሊያዩት መጥተው ነበረ። ሰብአ ሰገልም መሲሁን ለማየት ሕፃኑን ለማየት መጥተው ነበረ። የክርስቶስ ታሪክ ጋር ሊነጠል በማይችል መልኩ በዛ በክርስቲያን ኮሚዩኒቲ ዘንድ ማርያም ተጽዕኖ ፈጣሪ ወይም ደግሞ ፌመስ ነበረች። ቴዎቶኮስን ልዝለሉ ማዘር ኦፍ ጋድ ናት ወይም ቴዎቶኮስ ናት ብለን ዲፕ ቴዎሎጂካል ትሩዝን ከክርስቶስ ማንነት ጋር ሳንነጥል ጋድ ማን እንደው ጀስት ሂውመን መሳያ ብቻ ሳይሆን ጋድ ማንን እንደወለደች እናምናለን። ይሄ ፓርቲኩላርሊ በቀጥታ ማርያምን የሚመለከት ነገር ባይሆንም ቴዎቶኮስ ስንል ግን ጀስት ሰው ብቻ ሳይሆን አምላክንም እንደወለደች የኢየሱስ ክርስቶስን አምላክነት ለማስረዳት ማርያም ቴዎሎጂካሊ ሲግኒፊካንት ኢምፖርታንት እንደሆነች እናምናለን። ይህንን በብዙ ቴዎሎጂካል ክሪስቶሎጂካል ተርሞቻችን በደንብ ሌላው ማርያም ከማንም በተለየ ሁኔታ ወደ ኢየሱስ ክርስቶስ የምትጠቁም ታማኝ ደቀ መዝሙር ናት። ቅድም እንደነገርኳችሁ ፐርፌክት ሞዴል ኦፍ ዲሳይፕል ናት። አንድ እውነተኛ የክርስቶስ ደቀ መዝሙር የማርያምን ፈለግ ቢከተል ለክርስቶስ እውነተኛ ደቀ መዝሙር መሆን ይችላል ማለት ነው። ሌላው የፍትህን ድምፅ ማርያም እንደ ነቢያዊ የፍትህን ድምፅ በዛ በዝማሬዋ በሉቃስ 1 ላይ ባለው ዝማሬዋ ለተገፉት፣ ለድሆች፣ ለደካሞች እግዚአብሔር እንደሚፈርድ የባህሪያቱን ውርደት እንደሚመለከት ጸሎትን እንደሚሰማ እግዚአብሔር ፍትሐዊ ዳኛ እንደሆነ በግልጽ የተናገረች መሆኑን እናምናለን። ማርያም ኢቭን በጴንጤቆስጤ ቀንም በወንጌል ትረካዎችም ሳይቀር ኢቭን ከዛም በኋላ በጥንቷ ቤተ ክርስቲያን ተጽዕኖ ፈጣሪ ሴት እንደነበረች አሁንም በድጋሜ አንደርላይን ማድረግ እንችላለን። ትንሽ ልጨምር። መዝሙሯ በጣም ፓወርፉል የሆነ ቴዎሎጂካል ፕሮክላሜሽን እንደሆነ እናምናለን። በተለይ ይህንን ስኮት ማክናይት የሚባለው ሰው በጣም ነው የሚናገረው። እዛ ጋር የማርያም መዝሙር ላይ ያለው ቴዎሎጂ ለዛ ነው ነቢይ የምትባለው። ውመን ኦፍ ስክሪፕቸር፣ ፕሮፌቲክ ውመን ኦፍ ስክሪፕቸር፣ የእግዚአብሔርን ቃል የብሉይ ኪዳንን ትንቢቶች የተረዳች ወደኋላ በርካታ ነቢያትን የተናገሩትን ቃል ጠቅሳ እነ ማርያምን፣ እነ ሃናን፣ እነ ዲቦራን የሚያስታውስ የእግዚአብሔርን ዴሊቨረንስ መለኮታዊ ጣልቃ ገብነት ኢኮ የሚያደርግ ቴዎሎጂካል ዴብዝ ያላት የተረዳች ሴት እንደሆነች እናምናለን። ስለዚህ የማርያምን፣ የሃናን፣ የዲቦራን በብሉይ ኪዳን የነበሩ ታላላቅ ሴቶችን ፈለግ የተከተለች ነቢይ ናት፣ የእግዚአብሔርን ስራ የተረዳች ሴት ናት ብለን እናምናለን። ማርያም ታማኝ ጽኑ ደቀ መዝሙር ናት። ኢየሱስ ክርስቶስን እስከ መጨረሻው ድረስ እስከ መስቀሉ እስከ ፋይናል ሙመንቱ ድረስ የተከተለች ሴት ነበረች። ከክርስቶስ ጋር የነበረትን ሪሌሽንሽፕ እስከ መጨረሻው ድረስ ያጸናችና አሁንም የክርስቶስ እውነተኛ ደቀ መዝሙር ሊሆኑ ለሚፈልጉ ሁሉ ሞዴል የምትሆን ሴት እንደሆነች እናምናለን። በዚህ በክርስቶስ የቤዛዎት ስራ ምክንያት ድህን ከሚለው ነገር ጋር በኋላ ሪፍሌክሽን ስንሰራ አብረን እናነሳዋለን። እሱም ሌላ አንድ ቴዎሎጂካሊ ዴብዝ ያለው ሲግኒፊካንት ፖይንት ነው። ሌላው ማርያም ይሄ አንድሮሴንትሪክ እግዚአብሔር የወንዶች አምላክ ብቻ፣ የእግዚአብሔር ዓለም የወንዶች ዓለም ብቻ የሚመስለውን መጋረጃ እግዚአብሔር እምብሬስ እንደማያደርገው እንደማይቀበለው የገፈፈበት ምሳሌ ናት። እግዚአብሔር በሴቶች ታላቅ ስራ እንደሚሰራ እንደ ማርያም መግደላዊት፣ እንደ ጆአና፣ እንደ የቀሊዮጳ ማርያም በርካታ ሴቶች እንደነ ፌበን እንደነ ሊዲያ አይነት ሴቶችን እግዚአብሔር በሐዋርያቱም የክርስቶስም
የምስራች ትንሣኤውን እንደተናገሩት እግዚአብሔር በወንድ ዓለም ብቻ የሚሰራ ሳይሆን እግዚአብሔር በጾታ የሚያዳላ ወይም ጾታን ከፍና ዝቅ አድርጎ የሚያይ ሳይሆን ይልቁንም ሴቶችም ኢንክሉዲንግ ሜሪ የእግዚአብሔር ሕዝብ እንደሆኑ የእግዚአብሔር መሳሪያ እንደሆኑ አንድ ማረጋገጫ የሆነች ሴት እንደውም ትልቅ ሮል ያላት ሴት እንደሆነች እናምናለን። ስለዚህ አንድሮሴንትሪክ የሆነው ባያዝ በዚህ ቢብሊካል ኢንተርፕሪቴሽን ኦልሞስት መስመር ሊይዝ ይችላል ማለት ነው። እንዳላሰለቻችሁ እዚህ ጋር ላብቃ፣ ጊዜውም እየመሸ ስለሚሄድ ቃሌ ሰምሃው ቴዎሎጂካል የሆኑ ፖይንቶችን በተለይም ቴዎቶኮስ የሚለውንና ምክንያተ ዲን የሚለውን ሁለቱን ሀሳብ በተወሰነ ደረጃ ትንሽ ብጨምርበት ላለው፣ ግን እንደው እንደ ቅምሻ ያህል ነው ዛሬ የነገርኳችሁ። ስለ ማርያም ያለንን አመለካከት ብዙዎቹ ስለሚጠራጠሩ፣ ነገር ግን አንድ 15-20 የሚሆን ፔጅ በአማርኛ በጥሩ ሁኔታ ከመጽሐፍ ቅዱስ ጥቅስና ከነዚህ ከፕሮቴስታንት አስተማሪዎች ጋር እያያዝኩ ማርያም በተመለከተ ፕሮቴስታንቶች እኛ ምናምነው ምን እንደሆነ አስቀምጥላችኋለሁ ማለት ነው። ቴንኪው ቃሌ። ተባረክ ኤቢ። በጣም አሪፍ ጥፍጥ ያለች በጣም ደግሞ እጥር ያለች ብሪፍ የሆነች ነገር ነው ያቀረብከው። እዚህ ጉዳይ ላይ የምትጨምረው ካለ ወደ በኋላ ላይ ምን ብትጨምር አይ ዶንት ማይንድ። በጣም አሪፍ ነገር ስለሆነ የነገርከን ማለት ነውና እንትን አላደርግም፣ ብዙ ሪስትሪክት አላደርግም። ግን እንደውም የሚጨመር ነገር ካለ ብትጨምርበት አሪፍ ነው ብዬ አምናለሁ። ካሜራ ይከፈት መሰል መብራቱ አይኔ እንትን እያደረገኝ አጠፋሁት። እሺ ድምጼ ይሰማል አይደል? እብዬ አዎ ትሰማለህ። ጥሩ ነው ያለው። መልካም። እሺ ምናልባት ከእንትን አንጻር ከዚህ ከቴዎቶኮስ እና ምንድነው ከሪካፒቹሌሽን ቴዎሎጂ አንጻር አንዳንድ ነገሮችን ማለት ሳይጠበቅብን አይቀርም። ምክንያቱም ሪካፒቹሌሽን ቴዎሎጂ ከያዘን ማርያምን ቤዛዊት ዓለም ማለት እንችላለን የሚሉ ሰዎች ስላሉ ማለት ነው። ያ ደግሞ ፍጹም ስህተት ነው። የኦርቶዶክሱ የሪካፒቹሌሽን ቴዎሎጂ እሳቤ እንትን እንዳያደርግ ያስፈራል፣ ችግር ውስጥ እንዳይገባ እንደውም ያስፈራል ብዬ አስባለሁ። ምክንያቱም ሪካፒቹሌሽን ቴዎሎጂ የራሱ የሆነ እንትን ያለው ነገር ስለሆነ ማለት ነው። የራሱ የሆነ ቴዎሎጂካል ፎከስ ያለው ነገር ስለሆነ ማለት ነው። ያ ቴዎሎጂካል ፎከስ ምንድን ነው የሚለውን ነገር በደንብ ማየት ያስፈልጋል። ከዛ በፊት ግን ማየት ያለብን ነገር አለ። እሱ ምንድን ነው? እንደው በኤፌሶኑም ካውንስል ላይ በደንብ አፈርም ተደርጎ የታለፈ ከዛ በፊትም በነቄርሎስ እንትን ውስጥ በነቄርሎስ ቴዎሎጂ ውስጥ ሰፊ ቦታ የነበረው እና አርጌንስም በተወሰነ ደረጃ ሲያነሱት የነበረ ነገር ነበር። እሱ ምንድን ነው? የዚህ የቴዎቶኮስ ጉዳይ ማርያም ወላዲተ አምላክ አትባልም የሚለውን ነገር ሰው በጣም እንትን ሲያደርገው ሲገፋው እንመለከታለን። ፕሮቴስታንቱ ስለ ማርያም ምን ያስባል የሚለውን አሁን ኤቢ ብሎታል። ያው ማርያምን እንዲህ ይሏታል፣ እንደዚህ ያደርጓታል፣ እንደዚህ ይክዷታል ምናምን የሚለው ነገርም ፍጹም የተሳሳተ ነው። ግን ቤተክርስቲያን የተመሰረተው በማርያም መሰረት ላይ ሳይሆን በኢየሱስ መሰረት ላይ ነው። ኢየሱስ መሰረቴ ነው የምትለው የሆነ ስብከት ሰርታችሁ አይደለም። ቴዎሎጂያችሁ ኢየሱስ መሰረታችሁ መሆኑን ማሳየት መቻል አለበት። ሰው ተኮር የሆነ ፍጡራን ተኮር የሆነ እንትን መኖር የለበትም። ቴዎሎጂ መኖር የለበትም በክርስቶስ መሰረትነት ላይ ስናወራ ማለት ነው። ይሄንን እንዳለ ይዘነው ግን ማርያም ወላዲተ አምላክ ናት ማለት በክርስቶስ ላይ አለመመስረት አይደለም። ኦኬ ማርያም ወላዲተ አምላክ ናት ማለት ጳውሎስ ፈቃዱ ይሄንን በደንብ አስቀምጦታል። ኢየሱስ አምላክ ነው ማለት ነው። አለቀ። ማርያም ወላዲተ አምላክ ናት ማለት ኢየሱስ አምላክ ነው ማለት ነው። የነገረ ማርያም ትምህርታችን ሁልጊዜም ቢሆን ማየት ያለበት ወደ ደግሞ ፎከስ ማድረግ ያለበት ወደ ክርስቶስ ነው ማሳየት ያለበት ስንል ይሄን ይያል እነዚህ አባቶች ለምንድን ነው ወላዲተ አምላክ ያሏት የሚለውን ነገር ስንመለከት ኢየሱስ ክርስቶስ መለኮትና ሰው ወር ደግሞ መለኮታዊ ባህሪና ሰብአዊ ባህሪ በአንድ አካል እንትን የተደረጉባት ኮሚኒኬት የተደራረጉባት እሷ ማርያም ናት። ኦኬ በማርያም ማህፀን ነው። ይሄ የተባለበት ምክንያት ምንድን ነው? ይሄ በተለይ የኔስቶሪያን ሄሬሲን በጣም እንትን ያነሳሳ ጉዳይ ስለነበረ ነው። ንስጥሮስ ሲናገር በመጀመሪያ ያ መለኮት በስጋ ወር ደግሞ በሰብአዊ ባህሪ ወር ደግሞ በዛ
ሂውማን ኔቸር ውስጥ አደረ ብሎ እንትን የሚያደርግ ነው። ስለዚህ ያ የመለኮት ባህሪ በሰብአዊ ኔቸር ውስጥ ስላደረ ማርያም ወላዲተ አምላክ ናት አይደለም የሚባለው፣ ወላዲተ ሰብ ናት ወይ ደግሞ ክሪስቶቶኮስ ናት የሚል አይነት ሀሳብ ነው ያመጣው። ክሪስቶቶኮስ ሲል ምን ማለቱ ነው? ያ መለኮት መጥቶ በስጋ ውስጥ አደረ እንጂ እኛ እንደምንለው በማርያም ማህፀን ሰውና አምላክ ወይ ሰብአዊ ባህሪና መለኮታዊ ባህሪ በአንድ አካል አንዱ የአንዱን ባህሪ እንትን ሳያደርግ ሳይዋዋጥ ምናምን ምንል ይሄ አራት መጠበቂያ በጣም ወደ ውስጥ አንገባበትም፣ ባለፈው ስላየ ነው ማለት ነው። በዛ መንገድ በሃይፖስታቲክ ዩኒየን አንድ አካል ሁለት ባህሪ ሆኖ ኢየሱስ ተገኘ ምናምን ማለት አይደለም የሚል አይነት ሀሳብ ያለው። ስለዚህ ሁለት ልጆች ተገኙ እያልክ ነው፣ ሁለት አካል እያልክ ነው እንጂ ሁለት ባህሪ እያልክ አይደለም በሚል በአባቶች ፍጹም የሆነ ተቃውሞ ሲደርስበት እንመለከታለን። ንስጥሮስ ኤፌሶን ላይ ንስጥሮስ ይወገዛል። የንስጥሮሳዊው ትምህርት ክሪስቶቶኮስ ነው እንጂ ቴዎቶኮስ አትባልም የሚለው ነገር እዛ ላይ ሲወገዝ እናያለን። ነገረ ማርያማችን አንድ ሊይዝ የሚገባው ነገር እሱ ነው። ማርያም ወላዲተ አምላክ ናት የሚለው በፕሮቴስታንቱ የታመነ ጉዳይ ነው፣ በቤተክርስቲያን አባቶች የታመነ ጉዳይ ነው። ወደ መጽሐፍ ቅዱስ ብትሄዱ የሁሉ ዳኛ የሆነ መጽሐፍ ቅዱሳችንም ያንን የሚነግረን ጉዳይ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ስትል ኤልሳቤጥ ጌታዬ የተባለው በፅንስ ደረጃ ያለው እሱ ነው። አይገርማችሁ? ስለዚህ ማርያም ወላዲተ አምላክ ናት ስንል ያንን እያልን ያለ ነው። መለኮታዊና ሰብአዊ ባህሪ በአንድ አካል የተገኙት ከማርያም ማህፀን ነው። ወር ደግሞ የተገኙት ስንል በአንድ አካል ክርስቶስ እንዲመጣ በአንድ አካል የተዋሃዱት በማርያም ማህፀን ነው፣ በተዋህዶ እሳቤ ውስጥ ማለት ነው። ስለዚህ ያ መታሰብ ያለበት ነገር ነው። ታዲያ ማርያምን ወላዲተ አምላክ ስንላት መለኮትን አስገኘች እያልን አይደለም፣ እነሱም እያሉ አይደለም። በዚህ ልንስማማ እንችላለን ማለት ነው። አንዱ ነገረ ማርያማችን ሊመሰረትበት የሚገባው ጉዳይ እሱ ነው ብለን እናስባለን። ታዲያውን ቀጥሎ የሚመጣው ነገር የሪካፒቹሌሽን ቴዎሎጂ። ሪካፒቹሌሽን ቴዎሎጂ ስንል ምን ማለታችን ነው የሚለውን ነገር ለማየት የግድ ወደ ሄሬኒዮስ ጽሑፎች መምጣት አለብን። ሪካፒቹሌሽን ቴዎሎጂ በአጭሩ ሪካፒቹሌሽን ቴዎሎጂ ማለት ኢየሱስ ክርስቶስ በአዳም ተሰርቶ የነበረውን ያንን ጥፋት በአዳም ተደርጎ የነበረውን ያንን ጥፋት በእያንዳንዱ አዳም ባለፈበት መንገድ አልፎ ሪስቶር አድርጎታል ነው ባጭሩ። ኦኬ፣ ባጭሩ ሪካፒቹሌሽን ቴዎሎጂ ማለት ይሄ ነው። ኢየሱስ በአዳም ተሰርቶ የነበረውን ሁሉ የአዳምን ያንን ኔቸር በመያዝ ሪካፒቹሌት አድርጎታል ነው። በዛ ውስጥ ማርያምና ሔዋን የራሳቸው ድርሻ አላቸው። ሔዋን የመለኮትን ፕላን ያበላሸች ሴት ነበረች። ስለዚህ ማርያም ደግሞ የመለኮት ፕላን ላይ ምን ነበረች? የመለኮት ፕላን ስጋ እንዲለብስ ወር ደግሞ የመለኮት ፕላን ሪያላይዝ እንዲሆን በመታዘዝ ተባባሪ ነበረች፣ ወይ ደግሞ ይሄ ሲነርጀቲክ የሆነ እንትን ነበራት፣ አክት ነበራት የሚል። ስለዚህ ማርያም ተባብራለች ከመለኮት ባህሪ ከመለኮት ፕላን ጋር ተባብራለች። ሪካፒቹሌሽን ቴዎሎጂ ግን ስለ ማርያም የሚናገር የሚመስላቸው ሰዎች አሉ። አይደለም። ሪካፒቹሌሽን ቴዎሎጂ የሚናገረው ስለ ክርስቶስ ነው። ኦኬ፣ ስለ ክርስቶስ ምን ተናገረ የሚለውን ለማየት ሪካፒቹሌሽን ቴዎሎጂን ሄሬኒዮስ እንዴት አስቀመጠው የሚለውን ነገር ማየት በጣም አስፈላጊ ነው። ሪካፒቹሌሽን ቴዎሎጂን ለማየት ወደ ሄሬኒዮስ 5ኛው ቮሊዩም አጌንስት ሄሬሲስ በእንተ መናፍቃን 5ኛ ቮሊዩም መሄድ ያስፈልገናል። አንዷን ቁጥር የመጀመሪያውን ካነበብኩላችሁ ሌላውን ነገር አብራችሁ እናንተ ታዩታላችሁ እያስባለሁ። አንዱ ቁጥር ራሱ ሰፊ ነው። ስለዚህ ምንድን ነው እያለ ያለው ሄሬኒዮስ በዚህ በአጌንስት ሄሬሲስ ቮሊዩም 5 ላይ ምንድን ነው እያለ ያለው የሚለውን ነገር ቆይ ያወጣሁት ነው ላንብብላችሁና ከዛ በኋላ ያንን እንትን እናደርጋለን ማለት ነው። ያንን አብረን እናየዋለን ማለት ነው። ስለዚህ በመጀመሪያ የምናደርገው ነገር ሪካፒቹሌሽን ቴዎሎጂ ምንድን ነው? ኦኬ፣ ሪካፒቹሌሽን ቴዎሎጂ ምንድን ነው? ለሄሬኒዮስ ይሄ ሪካፒቹሌሽን የምንለው ቴዎሎጂ ምንድን ነው የሚለውን ነገር ትንሽ እናያለን ማለት ነው። ኦኬ፣ አጌንስት ሄሬሲስ 5ኛው ቮሊዩም 21ኛው ቻፕተር ላይ ቁጥር አንዱን ብቻ ነው የማንብላችሁ ማለት ነው። ስቴቲንግ አጌን ማለት ነው። ኦር ደግሞ መጀመሪያ የነበረ ዲቴይልን ሰመራይዝ አድርጎ እንግሊዘኛ በአንትኑ ማለት ነው፣ እንግሊዘኛ ተርሙ ማለት ነው። ከዛ ሪስቴት ማድረግ እንደገና ማለት ነው። ያንን መጀመሪያ የነበረውን ዲቴይል ጠቅልል አድርጎ በአንዴ ማስቀመጥ ማለት ነው። እነ ሄሬኒዮስ ሲጠቀሙበት ምንድን የሆነው ሲባል ከአዳም ጊዜ ጀምሮ በአዳም ተሰርቶ የነበረውን ነገር ኢየሱስ ክርስቶስ መጥቶ እንደገና ወደ ነበረበት የመመለሱን ጉዳይ ሪካፒቹሌሽን ይሉታል። ኢየሱስ በአዳም የተበላሸውን ነገር እንደገና ሪስቶር ለማድረግ አዳም ባለፈበት በዛ መንገድ ማለፍ አለበት ነው። ከዚህ ውስጥ አንዱን እናንሳ። ለምሳሌ ኬኖሲስ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ያለው ማለት ነው። እዛ ላይ የኬኖሲስን እሳቤ ስትመለከቱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። አዳም ያደረገው ነገር ምንድን ነው? አዳም ያደረገው ኦኬ ሰው ሆኖ ተፈጥሮ በእግዚአብሔር መልክ እንዲኖር ተደርጎ ተፈጥሮ የኢየሱስ መሆን ነው። የሚለያየው እዛ ጋር ነው። የአዳም መፈጠር ነው።
ኢየሱስ በእግዚአብሔር መልክ የተፈጠረ ሳይሆን በእግዚአብሔር መልክ በመለኮት ባህሪ የሚኖር ነበር። ያ እንዳለ ሆኖ ታዲያ አዳም ኦኬ በእግዚአብሔር መልክ ሲፈጠር ያደረገው ነገር ምንድነው ሲባል እንደ እግዚአብሔር ትሆናለህ ሲባል ይሻል አረ እንደ እግዚአብሔር ስለምትሆኑ ነው። እሺ እናማ በቃ ፍሬውን ብሎሽ ኦኬ በእግዚአብሔር መልክ እንዲኖር ሲፈጠር እግዚአብሔርን መሆንን ፈለገና ምን አደረገ? ፍሬውን በላ። ከዛ በኋላ ከዛ የተፈጠረው ጥፋት ሁሉ ተፈጠረ። ኢየሱስ ክርስቶስ አምላክ ሆኖ ሳለ ግን ሰው ሆኖ መጣ። ሰው ሆኖ መጣና ልክ እንደ አዳም ሰው ሆኖ መጣና እንደ እግዚአብሔር መሆንን ወር ደግሞ ያንን ከእግዚአብሔር እኩል ሊያደርገው የሚችለውን ፕሪቪሌጅ ተወውና ከአባቱ እኩል ሊያደርገው የሚችለውን ፕሪቪሌጅ የመለኮት ባህሪን አላለም። የመለኮት ባህሪው ሙሉ በሙሉ ኮንቲኒየስ በሆነ መንገድ የነበረ ምንም በማያሻማ መልኩ ማለት ነው። ሰው ሆኖ ሲመጣ ግን ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ማለት ሶ አንዱ መወሰን ሰው ሆኖ መምጣት ሰዎች እንዲተፉበት እንዲገሉት የሚያስችለውን ባህሪ ያንን ሰብአዊ ባህሪ ይዞ መምጣት ነበርና አደረገው ኢየሱስ። ያንን አድርጎ ራሱ በቃ እኔማ እኮ ከአባቴ እኩል ነኝ ብሎ ከአባቱ እኩል የመሆንን ፕሪቪሌጅ ይዞ በትዕቢት ሲመላለስ አንመለከተውም። ወይ እንደ አዳም ያለውን ዲስኦቢዲየንስ አንመለከትበትም። ራሱን ባዶ ያደረገና ለመስቀል ሞት እንኳን የታዘዘ ሆናል። አዳም ያደረገው ነገር ምንድነው? ያቺን ፍሬ አትብላ ሲባል ፍሬዋን እንዳይበላ የተሰጠውን ትእዛዝ እንኳን መታዘዝ አቅቶት ነበር። ለዛ እንኳን የታዘዘ አልነበረም። ኢየሱስ ግን ከአባቱ እኩል ሆኖ ሳለ የአባቱ ባህሪ ያለው ሆኖ ሳለ ሰው ሆኖ መጣና ለመስቀል ሞት እንኳን የታዘዘ ሆናል። የሚያስከፍለውን ክፍያ ሁሉ ፈጸመ። ኦኬ ስለዚህ ኢየሱስ ክርስቶስ አዳም ያልቻለውን ነገር ነው ያደረገው። ዩሲ አሁን ብዙውን ጊዜ መለኮታዊ የሆነውን አስፔክት ብቻ ስለምንመለከት በአዳም በኩል ማለት ነው በኢየሱስ በኩል ማለት ነው ይሄንን ሰብአዊ የሆነውን ነገር እንረሳዋለን። ኢየሱስ ሰው ሆኖ ሲመጣ በእስከ መስቀል ሞት ወርዶ ለመታዘዝ የሚያስችለውን ካፓሲቲ ይዞ ይመጣ። ከዛስ መጣና አልታዘዝም አላለም። ሰው ሆኖ ሊመጣ ያስፈለገበትን ምክንያት እንዲፈጽም እስከ መስቀል ሞት ወርዶ መታዘዝ ነበረበት። ከዛ በታች ወርዶ ሊታዘዝ የሚችል ማንም የለም ራሱ። ኦኬ እስከ መስቀል ሞት ወርዶ ታዘዘ። አዳም አልታዘዝም ማለት ኢየሱስ ታዘዘ። በአዳም አለመታዘዝ ምክንያት ወደ ሰዎች ሁሉ ሞት መጣ ሐዋርያው ጳውሎስ ሲናገር። እሺ በኢየሱስ ክርስቶስ መታዘዝ ምክንያት ደግሞ በአንዱ በኢየሱስ መታዘዝ ምክንያት ደግሞ ሕይወት ለሰዎች ሁሉ ሆነ አይደለ? ይሄ የሚያሳየን ነገር ምንድነው? ኢየሱስ ክርስቶስ አምላክ ሆኖ ሳለ ሰው ሆኖ መጥቶ ከመታዘዙ የተነሳ በአዳም ምክንያት የጠፋውን ነገር ለሰው ልጆች ሁሉ ሊደርስ የነበረውን ነገር ኢየሱስ ክርስቶስ ሪስቶር አደረገው። አዲሱ አዳም የሚባልበት ምክንያት ኢየሱስ እሱ ነው። አዲሱ ሰው የሚባልበት ምክንያት እሱ ነው። አሮጌው አዳም ጥፋት አምጥቶ ነበረ። አዲሱ አዳም ግን ሕይወትን አመጣ። በአሮጌው አዳም በኩል ዓለም ጠፍታ ነበረ። የጠፋውን ነገር በኢየሱስ ክርስቶስ በኩል ደግሞ እግዚአብሔር ሪስቶር አደረገው። ዩሲ ስለዚህ የሪካፒቹሌሽን ቴዎሎጂ ይሄንን ሴንትራል ፖይንት የያዘ ጉዳይ ነው። ኢየሱስ ክርስቶስ ኢንካርኔት ሰን ኦፍ ጋድ ሆኖ ሲመጣ በስጋ የተገለጠ እግዚአብሔር ልጅ ሆኖ ሲመጣ ያደረገው ነገር በሙሉ ዓለምን ሪስቶር ለማድረግ በስሙ የሚያምኑትን ያንን አዳም ከመሳቱ በፊት ወደ ነበራቸው ወደዛ ስቴት እንዲመለሱ ሪስቶር የማድረግ ጉዳይም ጭምር ነው። የኢየሱስ ክርስቶስ ኢንካርኔሽን ይህን ጭምር ሰርቷልና ሪካፒቹሌሽን ቴዎሎጂ በዚህ ሰፊ ብሮድ በሆነ ኮንቴክስት ውስጥ የሚታይ እንጂ በማሪዮሎጂካል አስፔክት በጠባቡ የሚታይ ጉዳይ አይደለም። ሪካፒቹሌሽን ቴዎሎጂ ሐሳቡ እሱ ነው። ኦኬ ሪካፒቹሌሽን ቴዎሎጂ ሐሳቡ እሱ ነው። ሶ ያንን ችላ ሳንል መሄድ አለብን። ኦኬ እሺ አንድ ጊዜ ያንን ችላ ሳንል መሄድ አለብን። ዋት ኢዝ ሪካፒቹሌሽን ቴዎሎጂ ለሚለው ነገር የምንሰጠው ሐሳብ እሱ ነው። እስቲ እኔም ሪካፒቹሌት ላድርገው ያወራሁትን ነገር እስካሁን መጽሐፍ ቅዱስ ያውን ሐሳብ ማለት ነው። በአዳም ምክንያት ሁሉ እንደሚሞቱ እንደዛ በአንዱ መታዘዝ ምክንያት ሁሉ ሕያዋን ይሆናሉ ተብሎ እንደተጻፈው አዳም ያጠፋውን ጥፋት ሁሉ አዳም እግዚአብሔርን መምሰል ፈልጎ ያጠፋውን ጥፋት ሁሉ በእግዚአብሔር መልክ ይኖር የነበረው እሱ ኢየሱስ የሰው ልጅ ሆኖ የመጣው ወይ ደግሞ አዳም የሳተውን ነገር አዳም በመሳቱ ምክንያት ያጠፋውን ነገር ሪስቶር ሊያደርግ የመጣው የእግዚአብሔር ልጅ ኢየሱስ ክርስቶስ ሰው ሆኖ ከመምጣቱና እስከ መስቀል ሞት ከመታዘዙ የተነሳ ሁሉን ነገር ሪስቶር ስላደረገው ስለዚህ ሰዎች ሁሉ በአዳም ምክንያት ሞቷል፣ በኢየሱስ ክርስቶስ በኩል ሕያዋን ሆነዋል እንላለን። ይሄ ሪካፒቹሌሽን ተብሎ በአባቶች ትምህርት ላይ ተብራርቷል። ሪካፒቹሌሽን ቴዎሎጂ ይሄ ነው። ታዲያ አዳም ብቻ አልሳተም። ኦኬ አዳም ብቻ አልሳተም። ዋናው አዳም ነው። በአዳም በኩል ነው ኤቭሪ ነገር የመጣው ብሎ መጽሐፍ ቅዱስ ይነግረናል። አዳም እንዲሳሳት ግን ያደረጉ ሌሎች ምክንያቶች ከስር አሉ። ለምሳሌ ሔዋን፣ ለምሳሌ ሰይጣን ራሱ አይደለ? ሔዋንም ሰይጣንም ሲረገሙ እንመለከታቸዋለን። ሶ ሪካፒቹሌሽን ቴዎሎጂ በሰፊው አውድ በኢየሱስና በአዳም መካከል የሚመጣ ነው። ነገር ግን እዛ የፕላኑ መበላሸት ላይ
አስተዋጽኦ ያደረጉ አሉ። ሰይጣን አለ አይደል? በዋናነት ሔዋንም አለች። በዚህ በኩል ደግሞ ኢየሱስ ክርስቶስ ሰው ሆኖ መጥቶ የፈጸመውን ሁሉ እንዲፈጽም እንትን ያደረጉት አስተዋጽኦ ያደረጉ አካላት አሉ። ማለት ከዲቫይን ፕላን ጋር ዲቫይን ስንል ኢየሱስን ይጨምራል አይደል? ዲቫይን ስንል ማርያምን አይጨምርም። ዲቫይን ስንል ኢየሱስን ይጨምራል። ከዲቫይን ፕላን ጋር የተባበረ ደግሞ ሌላ አካል አለ። ማርያም፣ ሌላስ? ኢየሱስ፣ ሌሎችንም ዮሴፍ፣ ሌሎችንም ማለት እንችላለን። ማርያምና ሔዋንን ግን በዋናነት በዚህ በሪካፕቹሌሽን ቴዎሎጂ ውስጥ ኦኬ ያስቀምጧቸዋል የቤተ ክርስቲያን አባቶች። ለምንድነው የሚያስቀምጧቸው? ማርያም በመታዘዟ ምክንያት ኢየሱስ ከእሷ እንዲወለድ ዓለም ሁሉ እንዲያድን ምክንያት ሆናለች። ሔዋን ደግሞ ከሰይጣን ፕላን ጋር ተስማምታ የእግዚአብሔር ፕላን እንዲበላሽ አዳምን ለማሳት ምክንያት ሆናለች። ስለዚህ እነዚህ ሁለቱን ነገር ተመልከቷቸው። ሰይጣን አዳምን ለማሳሳት ማርያምን ተጠቅሟል። እግዚአብሔር ኢየሱስ ክርስቶስን አዲሱን አዳም ሰው ሆኖ እንዲመጣ ማርያምን ተጠቅሟል። ኦኬ የቤተ ክርስቲያን አባቶች ይህንን ለማለት ምን አነሳሳቸው የሚለውን ነገር ወደ በኋላ ላይ አብረን እንመለከተዋለን። ነገር ግን አሁን ሪካፕቹሌሽን ቴዎሎጂውን ለመረዳት ሄሬኒዮስ በተደጋጋሚ ሲጠቀስ ስለነበረ በኋላ ሲጠቀስ የነበረውን ነገር አብረን እናየዋለን። አጌንስት ሄሬሲስ 5ኛው መጽሐፍ 21ኛው ቻፕተር የመጀመሪያውን ቁጥር ብቻ ላንብብላችሁ። እንደዚህ ይላል he had therefore in his work of recapitulation summed up all things both waging war against our enemy and crushing him who had at the beginning laid us away captives in Adam and trampled upon his head. As you can perceive in Genesis that God said to the serpent, and I will put enmity between you and the woman, and between your seed and her seed. He shall be on the watch for observability, your head, and you on the watch of his heel. ጀነሲስ 3:15 ስለዚህ የዘፍጥረት 3:15ን ያነሳል ይሄድና ማለት ነው። ስለ ኢየሱስ ክርስቶስ ሲያነሳ ምንድነው በዚህ በሪካፒቹሌሽን ስራው ሁሉን ነገር ሰማፕ አደረገው። ኦኬ ሁሉን ነገር ሰማፕ አደረገው። ከጠላታችን በተቃራኒ ደግሞ ጠላታችን ላይ ምን አደረገ? ጠላታችን ላይ ጦር አዘመተ ወይ ደግሞ ጦርነት ከፈተ። and crushing him who had at the beginning laid us away captives in Adam እያለ ይናገራል። በሪካፕቹሌሽን ስራው ሰው ሆኖ ባደረገው ነገር ሁሉ ማለት ነው። ሪካፕቹሌሽን ስራው እሱ ነው። ሰው ሆኖ ባደረገው ነገር ሁሉ በጠላታችን ላይ ጦርነት አወጀ። በዛ ጦርነትም ላይ ደግሞ አሸነፈው። ኦኬ በዛ ጦርነት አሸነፈው። ማንን ያሸነፈው ሲባል በአዳም በኩል እኛን ካፕቲቭ ያደረገን ምርኮኛ ያደረገንን እሱን ያሸነፈው። ኦኬ በዘፍጥረት እንደተነገረው በአንተና በሱ በሴቲቱና በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎ እንደተናገረ ዘፍጥረት 3:15 ላይ ማለት ነው። ልክ እንደዛው አንተ ሰኮናውን ትቀጠቅጣለህ እሱም ራስን ይቀጠቅጣል ተብሎ እንደተጻፈ ልክ እንደዛው ጦርነት ከፈተና የጠላታችንን ራስ ቀጠቀጠው፣ ጠላታችንን አሸነፈው በማለት ሲናገር እንመለከተዋለን። ስለዚህ በስጋዊ ውስጥ ወይ ደግሞ ሰው ሆኖ በመምጣት ውስጥ ያደረጋቸው ነገሮች ሁሉ ሰይጣንን ለማሸነፍ የተጠቀማቸው ናቸው። ሰይጣን ለማሸነፍ ሲጠቀማቸው ዘፍጥረት ላይ ባለው መሰረት ነው። አንተ ሰኮናውን ትነክሳለህ ተብሎ ተጽፏል። ሰይጣን ማለት ነው። እሱ ደግሞ ራስን ይቀጠቅጣል ተብሎ ተጽፏል። ይህ ይፈጸም ዘንድ በሪካፕቹሌሽን ስራው ኢየሱስ ክርስቶስ ጦርነት ከፈተበትና አሸነፈው። ማንን? ሰይጣንን። በዚህ ቃል ውስጥ ምርኮኛ ያደረገን ሰይጣንን። ከዛስ for from that time he who should be born of a woman ኦኬ ከዛ ጊዜ ጀምሮ ከሴት የሚወለደው namely from the virgin ኦኬ በስም መጥራት ካስፈለገ ከድንግል የሚወለደው ኦኬ ከድንግል የሚወለደው and you on the watch of for his heel ከድንግል የሚወለደው after the likeness of Adam በአዳም ምሳሌ ከድንግል የሚወለደው was preached as keeping watch for the head of the serpent የራውን ራስ እንደሚቀጠቅጥ የተሰበከለት እሱን። እሺ እንቀጥል። This is the seed which the apostle says in epistle to Galatians, the law of the works is established until the seed should come to whom the promise was made. ገላትያ 3:19 ላይ በተስፋ ቃል እንደተገባው ይሄ የተስፋ ቃል ደግሞ የሕግ ስራ የሚጠናቀቅበት የሕግ ስራ እንትን የሚያደርግበት ኦብሶሌት የሚሆንበት እሱ ማለት ነው። ዘፍጥረት ገላትያ 3:19 ብናነበው ከሄሬኖስ ጋር እየተናበብን መቀጠል እንችላለን እና የገላትያውን ሐሳብ እናንብበው። ገላትያ 3:19 ምን ይላል? ገላትያ 3:19ን እንደዚህ ብሎ ይናገራል። እንግዲህ ሕግ ምንድነው? ተስፋው የሰጠው ዘር እስኪመጣ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ብሎ ይናገራል። ስለዚህ
ህግ ምንድነው ሲባል የተሰጠው ተስፋ የተሰጠው ዘር እስከሚመጣ ድረስ የተሰጠ እሱ ነው። በመተላለፍ ባሪያ የምትሆኑበት ማለት ያ ህግ ነው። ክርስቶስ ሲመጣስ ይሄ ዘር ሲመጣ ግን ኦብሶሌት ሆኗል። ስለዚህ አሁን በክርስቶስ ባገኘነው በዛ የህይወት መንፈስ ህግ ጳውሎስ በሮሜ ሰዎች ደግሞ እንደሚናገረው ነው የምንመራውና እሱ እስኪመጣ ድረስ ተብሎ ህግ ተሰጥቶ ነበርና ስለዚህ ይሄንን ነው ሄሬኒዮስ እየተናገረ ያለው። ሄሬኒዮስ ምን ይላል? ጳውሎስ ለገላትያ ሰዎች በዚያውን ባነበብነው ክፍል ውስጥ እንደተናገረው ልክ እንደዛ ህጉ የማነው ይሄ ዘር መጣ። ይሄ ዘር ሲመጣ ያደረገው ሰይጣንን የማሸነፍ ስራ ነው የሰራው። where he does speaks but when the fullness of time had come God sent forth his son made of a woman ከሴት የተወለደውን ልጁን ደግሞ ላከው ብሎ ገላትያ 4:4 ላይ ይናገራልና ስለዚህ ይሄ ሆነው ያ ዘር የተባለው ገላትያ 3:19 ላይ ገላትያ 4:4 ላይ ከሴት የተወለደው ተብሎ የተነገረው ኢየሱስ ክርስቶስ ራሱ ነው ብሎ ሄሬኒዮስ ይናገራል። for indeed the enemy would not have been fairly vanquished unless it had been a man born of a woman who conquered him. ኦኬ ሰይጣን አልተሸነፈም ወይ ደግሞ ጠላት አልተሸነፈም ነበር ማን እስኪመጣ ድረስ ኢየሱስ ክርስቶስ ከማርያም ሰው ሆኖ እስኪመጣ ድረስ። ሰው ሆኖ ከማርያም ካልመጣ በስተቀር ሰይጣን ሊሸነፍ አይችልም ነበር። ስለዚህ ያ ተስፋ የተገባው ሰው ሆኖ ከማርያም ተወልዶ እስከሚመጣ ድረስ ሰይጣን ተሸንፏል ማለት አንችልም። ቀጥሎስ for it was by means of a woman that he got the advantage over man በሰው ላይ አድቫንቴጅ ያገኘው በሴቷ በኩል ገብቶ ነበር። at first በመጀመሪያ ማለት setting himself up as man's opponent የሰው ተጻራሪ ሆኖ የመጣው የሰዎች ጸር ሆኖ የመጣው የወንድ ጸር ሆኖ የመጣው በሴቷ በኩል ገብቶ ነበር ሰይጣን። and therefore that the Lord professed himself to be the son of man ስለዚህ ጌታ እንደዚህ ስለራሱ ተናገረ የሰው ልጅ ሆኖ እንደሚመጣ comprising in himself that the original man out of whom the woman was fashioned ከዛስ ላቲን ያስቀምጥና ይቀጥላል in order that as our species went down to death through vanquished man so we may ascend to life again through the victorious one and as through a man's death received the palm of victory against us so again by a man we may receive the palm against death ብሎ ይናገራል። ስለዚህ በሴት በኩል ገብቶ ሪካፒቹሌሽን ቴዎሎጂ ይሄ ነው። ሰይጣን በሴት በኩል ገብቶ ሰውን ምን አድርጎት ነበር? ባለዕዳ አድርጎት ነበር ወይ ደግሞ ምርኮኛ አድርጎት ነበር። ስለዚህ ገላትያ ላይ እንደተነገረው ገላትያ 3:19 ላይ ያ ተስፋ የተገባው ዘር ኢየሱስ ክርስቶስ ነበር። ገላትያ 4:4 ላይ እንደሚናገረው ያ ዘር ደግሞ ከሴት ይወለዳል ተብሎ እንደተነገረ ከሴት ተወለደ። ያቺ ሴት ደግሞ ማርያም ነበረች። ኦኬ ስለዚህ ከማርያም ተወልዶ ሰይጣን በሴት በኩል ገብቶ ወስዶ የነበረውን ብልጫ ወስዶ የነበረውን ድል አሁን ከሴት ተወለደና ምን አደረገ? ይሄን ድል አስመለሰልን። በሴት በኩል ሞት መጥቶብን ነበር፣ ምክንያቱም በሴቷ በኩል ነበር አዳምን ያገኘው። አሁን ደግሞ ህይወት የሚሆንን ኢየሱስ በሴት በኩል ተወለደና በሞቱኛ ድልን አገኘ። ዩሲ የሪካፒቹሌሽን ቴዎሎጂ ትልቁ ብሮድ የሆነ ኮንቴክስት ይሄ ሪካፒቹሌሽን ቴዎሎጂ ማርያምን ቤዛዊት ዓለም እንበላት፣ አማልጂን እንበላት፣ መንግስተ ሰማያት መርታ የምታስገባ እንበላት ምናምን አይደለም። ኦኬ በሔዋን በኩል ሰይጣን አዳምን አግኝቶት ሞት አምጥቶብን ነበር። አሁንስ በማርያም በኩል ኢየሱስ ተወለደና እሱ ስለሞተልን እኛ ድል አገኘን። ስለዚህ ሰይጣን ብልጫው ተወሰደበት። ሰይጣንን ሰው ሆኖ መጣና አሸነፈው። ይሄን ያደረገው በማርያም በኩል ነው። ከማርያም ተወልዶ ነው። ይሄን ያለው ለምንድን ነው? ይሄን ያለበትን ምክንያት አሁን እናስቀምጥ። ኦኬ አሁን የአጌንስት ሄሬሲስ ሶስተኛውን መጽሐፍ እስክናነሳ ድረስ ይሄኛውን ጥቂት ነገር እንበልበት። ለምን ይሄን አለ? ሄሬኒዮስ ይሄን ያለበት አውድ በተደጋጋሚ ስናነሳ ነበር። ኦኬ የኔ ተማሪዎች እዚህ ውስጥ አላችሁ፣ ስለዚህ ቶሎ ትረዱታላችሁ። አጌንስት ሄሬሲስ ላይ ሄሬኒዮስ የሚጽፍበትን አውድ በደንብ መመልከት አለብን። ሄሬኒዮስ አጌንስት ሄሬሲስን ሲጽፍ ኖስቲሲዝም የሚባል አደገኛ ትምህርት አለ። ከዛ ደግሞ ዳይናሚክ ሞናርኪያኒዝም የሚባል ሌላ ደግሞ አደገኛ ትምህርት አለ። ኖስቲሲዝሙ ከዚህ ጋር የተገናኘ ነው። ኦኬ ኤቢዮናይትን ስለሚጨምር ዳይናሚክ ሞናርኪያኒዝም ሰፊ ስለሆነ ማለት ነው። ዳይናሚክ ሞናርኪያኒዝም አይዲያው ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነው ሰው ሆኖ ከመጣ በኋላ ምናምን ነው። ኢየሱስ ክርስቶስ በፍጹም ልቡ እግዚአብሔርን ሲታዘዘው ነው የእግዚአብሔር ልጅ የሆነው፣ ወይ በጥምቀቱ ጊዜ ነው የእግዚአብሔር ልጅ የሆነው፣ ወይ በትንሳኤው ጊዜ ነው የእግዚአብሔር ልጅ የሚሆነው የሚለው እሱ ምን ይባላል? አዶፕሽኒስት ክሪስቶሎጂ ይባላል። ወይ ደግሞ ክርስቶስ የባህሪ ሳይሆን የጸጋ ልጅ ነው፣ የጸጋ አምላክ ነው እንደማለት፣ የጸጋ ልጅ ነው እንደማለት ነው። በዚህ አዶፕሽኒስት ክሪስቶሎጂ ውስጥ ሰፊው ሀሳብ ውስጥ ክርስቶስን የሚያነሳ ሰፊ ሀሳብ ዳይናሚክ ሞናርኪያኒዝም ይባላል። ኦኬ ኖስቲሲዝሙ በጣም አደገኛ ሆኖ ቤተክርስቲያንን ሲፈትን የኖረ ነው። እዚህ ላይ ኤርል ካይንስ የተባለ ሰው የተናገረውን ነገር ከዚህ በፊት ነግሬያችሁ ነበር። ኤርል ካይንስ ምን ይላል? ኖስቲሲዝም ተሳክቶለት ቢሆን ኖሮ ክርስትና
አሁን ከሚታዩት ፍልስፍና ሃይማኖቶች መካከል ፍልስፍና የተቋማት መካከል አንዱ ሆኖ ባለፈ ነበር ይላል። ምክንያቱም ኖስቲሲዝም ኢየሱስ ክርስቶስ ሰው አይደለም ሰው ይመስል ነበር እንጂ ኦኬ ኢየሱስ ክርስቶስ ሰው ይመስል ነበር እንጂ ሰው አይደለም ይላል። የዳይናሚክ ሞናርኪያኒዝም የኖስቲሲዝም ሰፊው እሳቤ ይሄ ነው። ዶሴቲክ እሳቤ ዶኬዮ ማለት የግሪኩ ቃል ቱሲም ማለት ነው፣ ወይ መምሰል ማለት ነው። ሶ የዶሴቲክ እሳቤ ዋናው ኮር የሆነው አይዲያ ኢየሱስ ክርስቶስ ሰው ይመስል ነበር እንጂ ሰው አይደለም። ለምን? ማቴሪያሉ ዓለም ሁሉ እርኩስ ነው፣ መንፈስ ሁሉ ቅዱስ ነው ብሎ ስለሚያምኑ። ስለዚህ ኢየሱስ ሰዎችን ነፃ እንዲያወጣ፣ ድነት በእምነት አይደለም በእውቀት ነው። መንፈሳዊ እውቀት ስታገኙ ከዚህ ከወደቀው ዓለም ነፃ እየወጣችሁ ትሄዳላችሁ። ነፍሳችሁ ነፃ እየወጣች ትሄዳለች። ይሄ የወደቀ ዓለም እንትን ነው ባህሪ ራሱ ስጋ ራሱ ብለው የሚያስቡ ሰዎች ናቸው። ሶ ኢየሱስ ክርስቶስ የግድ ሰዎችን ለማዳን ሰው መስሎ መምጣት አለበት። ሰው ሆኖ ሳይሆን ሰው መስሎ መምጣት አለበት። ምክንያቱም እሱ ማቴሪያል ዓለምን ይዞ ከመጣ እሱም የወደቀ ማንነት ይዟል፣ ማንንም ሊያድን አይችልም የሚል አይነት እሳቤ ስለነበራቸው፣ ስለዚህ ከማርያም የተወለደው ማን ነው ሲባሉ እዚህ ጋር ምላሽ የሚሰጡት ምንድን ነው? ኖ ከማርያም እኮ እንደተወለደ እንዲመስል በቃ በእሷ በኩል እንደ ቱቦር እንደ አንድ የማለፊያ መንገድ እንደ አንድ ፖርታል ተጠቀመ እንጂ መስሎ ለመምጣት ማለት ነው። እንደ ፖርታል ተጠቀማት እንጂ ማርያምን ኢየሱስ ክርስቶስ ከእሷ ለልጅ የሚያስፈልገውን ነገር በእትብት በኩል እየተቀበለ ምናምን ሄዷል ማለት አይደለም። ኦኬ አሁን ልጅ ሰሶች ሲሉ ሰሟቸው አላቸዋል። ኢየሱስ እምብርት ነበረው ይላቸው ልጅ ሰስ ታኒ ምን ያዝብኩ። ለማንኛውም ግን ኢየሱስ ክርስቶስ እንዴት ነው እትብት አልነበረውም ይሏቸዋል። እና አይ እግዚአብሔር ስጋ አዘጋጀና ማርያም ማፀን ውስጥ አድርገው ተወለደ ይሏቸዋል። የነዚህ ለየት ይላል። ሰው መስሎ ለመምጣት የተጠቀመው ማርያምን ነው፣ ተሻገረባት። ከሷ ግን ምንም አይነት ነገር አላገኘም። ምክንያቱም ካገኘማ ከማቴሪያል ዓለም የሆነ ነገር ሊያገኝ ነው። ኦልሬዲ የወደቀ ማንነት ይዞ ሊመጣ ነው። ማንንም ማዳን አይችልም። ለኖስቲካውያኑ እሳቤው ይሄ። ስለዚህ ማርያም የግድ መነሳት ነበረባት። ለምን? ከነገረ ክርስቶስ ጋር የተገናኘ ነበር። ቅድም ብያችኋለሁ። ኢቭን ቴዎቶኮስ የሚለው ሀሳብ ከነገረ ክርስቶስ ጋር የተገናኘ ነው ብያችኋለሁ። ወላዲት አምላክ ስትሉ ኢየሱስ አምላክ ነው እያላችሁ ነው። ይሄ የፖልን እንትን ቋንቋ ነው ቀጥታ እየተጠቀምኩ ያለው። አሁንም ቢሆን ከማርያም ሰው ሆኖ ተወለደ የሚለውን ካልተቀበላችሁ፣ ማርያም ኢየሱስን ሰው ሆኖ እንዲወለድ እግዚአብሔር እሷን ተጠቅሟል የሚለውን ካልተቀበላችሁ፣ ኢየሱስ ክርስቶስ ሰው አይደለም ወደሚለው ሀሳብ ልትሄዱ ነው በኖስቲካውያን እሳቤ። ስለዚህ አረ ማርያም የወለደችው ራሱ ሰው ነው የሚለውን ነገር ሄሬኖስ አስረግጦ መናገር አለ። ሰው ሆኖ የተወለደው ከማርያም ነው። እንደውም ማንኛውም ሰው ሊወለድ በሚችልበት መንገድ ነው ከሰው ዘር ካለመወለዱ ውጪ ከማርያም የተወለደው። ማርያም በዚህ ዲቫይን ፕላን ውስጥ ይህ ቦታ ነበራት፣ ይህንን ማስወገድ አትችሉም ብሎ ሲከራከር እናገኘዋለን። ሄሬኖስ ማርያም እኮ የዓለም ቤዛ ናት አይደለችም ለሚል ክርክር የተሰጠ ምላሽ አይደለም። ኢየሱስ ከማርያም ሰው መስሎ መጥቷል ለሚሉ ሰዎች የተሰጠ ምላሽ መሆኑን ልብ ልትሉ ያስፈልጋል። ሪካፕቹሌሽን ቴዎሎጂን ባልሆነ መልኩ መረዳት አደጋ አለው። ከሰሞኑ የነበሩ መምህራን በጣም ውድ የሆኑ መምህራን በጣም ነው የወደድኳቸው። አንድ ግን ያላስተዋሉት ነገር ይሄ ነው ብዬ አስባለሁ። ሪካፒቹሌሽን ቴዎሎጂ በሰፊው የክርስቶስን ሰው ሆኖ መምጣት ከማርያም ሰው እንደሚወለድ ተወልዶ የመምጣትን ጉዳይ የሚናገር ነው። ከማርያም ሰው እንደሚወለደው ተወልዶ ከመጣ ማርያም በዚህ ሰፊ የቤዞት እሳቤ ውስጥ ግን ዲቫይን ፕላን የነበራት ወር ደግሞ በዲቫይን ፕላን ውስጥ የነበረችና ያን ዲቫይን ፕላን የፈጸመች ሴት ናት። እሺ ብላ ታዛ ነው ኢየሱስን የወለደችው። ኦኬ ስለዚህ የሚነጣጠሉ ነገሮች እያወራን አይደለም። ስቲል ቤዛ ማን ነው? ኢየሱስ ነው። ለምን? ይኸው ድል ያገኘነውማ ከሷ ተወልዶ ነው። ስለዚህ የድሉ ባለቤት ማን ነው? እሱ ነው። እሱ ስለሞተልን ነው ድል ያገኘነው። ይሲ የቤዞት ጉዳይ ይሄ ነው የምናወራው። በኋላ ከመጽሐፍ ቅዱስ ሐሳብ ጋር እናከራለን። ግን ደግሞ ማርያምን ምክንያተ ድኂን ሲላት ኦኬ እሺ ብላ ከዲቫይን ፕላን ጋር ስለተስማማች፣ ከመለኮት ፕላን ጋር ስለተስማማች ኢየሱስ ሰው ሆኖ ከሷ እንዲመጣ እግዚአብሔር ተጠቅሟታል። አለቀ። ስለዚህ ማርያም በዚህ ዲቫይን ፕላን ውስጥ ቦታ ነበራት። እሺ ብላ የመታዘዝ ቅድም ስለ ማርያም ኤቢ ያነሳቸው ነገሮች በሙሉ ከዚህ ጋር የተገናኙ ናቸው። ከዚህ ሀሳብ ጋር የተገናኙ ናቸው። ስለዚህ ሪካፕቹሌሽን ቴዎሎጂ በዚህ መልኩ የተቀመጠ መሆኑን መርሳት የለብንም ጋይስ። ኦኬ ስለዚህ ይህንን ይዘን ሲነሳ የነበረው አጌንስት ሄሬሲስ ቡክ 3 ላይ ያለውን ሀሳብ ላንሳላችሁ። አጌንስት ሄሬሲስ ቡክ 3 ላይ 4ኛው ምዕራፍ ላይ የተቀመጠ ነገር አለ። እንደዚህ ይላል። in accordance with the design Mary the virgin is found obedient saying behold the handmaid of the Lord be it unto me according to your word። ማርያም በዚህ ዲዛይን ውስጥ በዚህ ፕላን ውስጥ በዚህ እቅድ ውስጥ ማርያም ምን ነበረች? ድንግል ማርያም ታዛዥ ሆና ተገኝታለች። እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ብላ ታዛዥ ሆና ተገኝታለች ብሎ ይናገራል። ሉቃስ 1:38ን ይጠቅሳል። but Eve was disobedient ሔዋን ግን አልታዘዘችም ነበረ። for she did not obey when as yet she was a virgin ድንግል ሆና ራሱ አልታዘዘችም ነበር።
ማርያም ድንግል ሆና ታዘዘች፣ ሔዋን ድንግል ሆና አልታዘዘችም ነበር። and even as she having indeed a husband ባል ቢኖራትም አዳም የተባለ ባል ቢኖራትም but being nevertheless as yet a virgin for in paradise they were both naked and were not ashamed አይተፋፈሩም ነበር። ባል ቢኖራትም ምን ነበረች? ድንግል ነበረች። አይተፋፈሩም ራቁታቸውን ነበሩ ብሎ ይናገራል እንጂ ከዛ ላይ ያለፈ ነገር ስለማይናገር ማለት ነው። so they had no understanding of the procession of children ልጅ እንዴት እንደሚወለድ ገና አላወቁም ነበር። for it was necessary that they should first come into adult age and then multiply from that time onward ከዛ ይሄ አደልት ኤጅ ብሎ የሚጠራው አዳም ሔዋንን አወቀ የሚለውን ሰዓት ነው ሄሬኒዮስ ማለት ነው። so እዛ መድረስ ነበረባቸው ይላል። ገና ይሄ ሴክሹዋሊ ለመታወቅ እዛ መድረስ ነበረባቸውና አዳምና ሔዋን ገና ሔዋን ሳትታዘዝ ስትቀር ገና ድንግል ነበረች ይላል። ቀጥሎ እንደዚህ ይላል having become disobedient was made the cause of death ባለመታዘዟ ምክንያት የሞት ምክንያት ሆነች አለ። both to herself and to the entire human race ለራሷና ለሰው ዘር ሁሉ የምን ምክንያት ሆነች? የሞት ምክንያት ሆነች። ሔዋን ለምን? እሷም ድንግል ሆና ሳለ ግን አልታዘዘችም ነበር። ቀጥሎስ so also did Mary እና ማርያምም እንዲህ ነበረች having man betrothed to her and being nevertheless a virgin okay so ወንድ አልደረሰባትም ነበር። ከዛስ ደግሞ ድንግልም ብትሆን by yielding obedience ግን መታዘዝን በመታዘዝ become the cause of salvation የድህነት ምክንያት ሆነች። አሁን ሰዎች ይቺን የድህነት ምክንያት ሆነች ብቻ የምትለዋን ይወስዱና ምን ያደርጋሉ? ማርያም ቤዛ ናት ይላሉ። this is really wrong። ለምን ሲባል ከሔዋን ጋር እያስቀመጣት ከሆነ አብሮ ሔዋንና ማርያምን ማገናኘት አለብን። ሔዋን ለራሷና ለሰው ዘር ሁሉ ምን ሆነች? የመሞት ምክንያት ሆነች። ኦኬ ማርያምስ በመታዘዟ ድንግል ሆና በመታዘዟ ምክንያት የመዳን ምክንያት ሆነች። ለማ both to herself and the whole human race ለራሷና ለሰው ዘር በሙሉ የህይወት የመዳን ምክንያት ሆነች። and on this account does the law term the woman betrothed to a man the wife of him who had betrothed her although she was as yet a virgin, thus indicating the back reference from Mary to Eve, because what ቶሎ ላንብበውና እንትን አድርግላችኋል። what is joined together could not otherwise to put asunder by the inversion of the process by which those bonds of union and arisen, so that the former ties can be cancelled by the later, that the later may set the former again at liberty. And it has in fact happened that the first compact loses from the second tie, but the second tie takes the position to the first which has been cancelled. For this reason did the Lord declare that the first should in truth be last and the last first. And the prophet to indicate the same saying, instead of fathers children had been born unto you. For the Lord having been the first begotten of the dead and receiving into his bosom the ancient fathers had regenerated them into the life of God, having been made himself to the beginning of those that live, as Adam became the beginning of those who die. አንደኛ ቆሮንቶስን ይጠቅሳል። wherefore also Luke, commencing the genealogy of the Lord, carried it back to Adam, indicating that it was he who regenerated them to the gospel of life and not the him. And thus also it was that the note of Eve's disobedience was loosened by obedience of Mary. For what the virgin Eve had bound fast through unbelief, this did the virgin Mary set free through faith በማለት ሲናገር እንመለከተዋለን። ስለዚህ እነዚህ በሙሉ ስለ አዳምና ስለ ሔዋን ይናገሩና ስለ ኢየሱስ ክርስቶስና ስለ ማርያም ይናገራሉ። ለምንድን ነው የተናገሩት የሚለውን ነገር ጠቅለንና እንጨርስ። ይሄን የተናገሩበት ምክንያት ከአዳም ተናገሩ ሄሬኒዮስ ማለት ነው። ሉቃስ ወደ አዳም ተመልሶ የዘር ሐረግ ለኢየሱስ ክርስቶስ ቆጠረ። አሁንም ምንድነው ኢየሱስ ክርስቶስ ልክ እንደ ሰው ከማርያም ማህፀን ተጸንሶ ልክ እንደ ሰው ተወልዷል የሚለውን ሐሳብ የሚቃረኑ ሰዎችን እየተናገረ ነው። እንደውም ይሄው የዘር ቆጠራ ራሱ አለ አዳም ጋር ይሄዳል አለ። ለምን ሲባል በሔዋን አለመታዘዝ ምክንያት የመጣን ጥፋት ሪካፒቹሌት ሊያደርግ ኦኬ፣ እሱ ሰመራይዝ አድርጎ ወደ ድነት ሰዎችን ሊያመጣ እንደገና አዲሱ አዳም መሆን ስለነበረበት፣ ስለዚህ አዳም ሲያጠፋ ለአዳም ማጥፋት እንደ ዲቫይን ፕላን ማበላሻ ሔዋን ጠቅማ ነበር ካለመታዘዟ የተነሳ። አሁን ደግሞ እሷ ለራሷና ለሰዎች ሁሉ የመሞት ምክንያት እንደሆነች ሁሉ ለራሷና ለሰዎች ሁሉ የመዳን ምክንያት ሆና በመታዘዝ በሔዋን የታሰረውን በሔዋን የጠፋውን የተዘጋውን ነገር ከፈተችው ማርያም። በምን? በመታዘዝ
ታዛብን በማድረግ ኢየሱስን በመውለድ ኢየሱስ ስለኛ ሲሞትልን በእሷ መታዘዝ ምክንያት ሰው ከመምጣቱ የተነሳ እሷ ስለታዘዘች እሺ ስላለች ከእሷ ስለተወለደ መዳናችን ሙሉ ሆነ። ማርያምን ምክንያተ ድኂን ያለበት ምክንያት ይሄ ነው። ማርያም ምክንያተ ድኂን የሆነችው ለምንድን ነው? አሁንም ሪካፒቹሌት ላድርገው። ማርያም ምክንያተ ድኂን የተባለችበት ምክንያት ምንድን ነው? ታዛ ኢየሱስን ስለወለደች። ከዚህ ያለፈ ነገር አለ? የለም። ኦኬ፣ ማርያም ምክንያተ ድኂን የሆነችው ለምንድን ነው? ታዛ የመዳናችን ምክንያት የሆነውን እሱን ቤዛችን የሆነውን እሱን ስለወለደች። በዚህ ምክንያት ምክንያተ ድኂን ልንላት እንችላለን? አዎ። ለምን? ባለመታዘዝ ምክንያት ሞት መጥቶ ነበር። አሁንስ በመታዘዝ ምክንያት ህይወት መጥቷል። በመታዘዝ ምክንያት ህይወት የመጣው ቱ ዘ ብሮደር ሴንስ ኦፍ ሪካፒቹሌሽን በአዳምና በኢየሱስ መካከል ነው። በእነሱ ውስጥ መሀል ግን ከዲቫይን ፕላን ጋር እየተሳሰሩ አሉ። ሔዋን ዲቫይን ፕላንን አበላሽታለች። ማርያም ከዲቫይን ፕላን ጋር ተባብራ ምን ሆናለች? ምክንያተ ድኂን ሆናለች። ስለዚህ የመዳናችን ምክንያት እያልን ኢንቮክ እንድናደርግ ነው አይደለም። ወደ ክርስቶስ የሚያሳየን እውነት ከመሆኑ የተነሳ የመዳናችን ምክንያት ቤዛ ሁኝን እያልን ስንጸልይ እንድንኖር ነው አይደለም፣ እና ወደ ክርስቶስ ቤዛነት እንድንመለከት ነው። ስለዚህ ኖስቲካውያኑ ከሚቃወሙት የስጋዊ ጉዳይ የተነሳ ማርያምን አንስቶ በማርያምና በኢየሱስ መካከል ያለውን ግንኙነት አሳይቶ ይህንን ወደ ዘፍጥረት ታሪክ መመለስ ስለነበረበት ሄሬኒዮስ ይህንን ተናገረ። ከዚህ ያለፈ ምንም አይነት ቴዎሎጂካል ኢምፕሊኬሽን ይዞ አልተናገረም። አሁን ይህንን ይዘን ወደ መጽሐፍ ቅዱስ እንምጣ። መጽሐፍ ቅዱስ ላይ ስንመለከት በአንዱ አዳም መታዘዝ ምክንያት ባለመታዘዝ ምክንያት ሞት ለሰው ሁሉ ደረሰ ብሎ ይናገራል። ኦኬ፣ ሞት ለሰው ሁሉ የደረሰው በአንዱ በአዳም አለመታዘዝ ምክንያት ነው። እሺ፣ በአንዱ በሱ ምክንያት ሞት ወደ ሰው ሁሉ ደረሰና አለመታዘዝ ለሰው ሁሉ መጣ፣ ሞትም ለሰው ሁሉ መጣ። ወደ ኢየሱስ ክርስቶስ ስንመጣ ግን አንደኛ ቆሮንቶስ ላይ አንዴ ናውጣውና እንመልከተው። አንደኛ ቆሮንቶስ ላይ ምን እንደሚናገር ማለት ነው። አንዴ ሶሪ አረ ናውጣ። እሺ ወይ እንደዚህ ማለት ይናገራል። ከቁጥር ባለፈው አንብቤ ይህንን ቃል ተካፍለንበታል። አንደኛ ቆሮንቶስ ምዕራፍ 15 ላይ ማለት ነው። እንደዚህ ይላል፣ በዚህች ሕይወት ብቻ ክርስቶስን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ለአንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ በክርስቶስ ደግሞ ሕያዋን ይሆናሉና። ኦኬ፣ ወረድ ብለን ደግሞ እንመልከት። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣቱ በክርስቶስ የሆኑት ናቸው በማለት ሲናገር እንመለከተዋለን። ስለዚህ ፖይንቱ ምንድን ነው ሲባል ሞት በአዳም ምክንያት ለሰው ሁሉ ደርሶ ነበር። አሁን ደግሞ ሕይወት በክርስቶስ ምክንያት ደግሞ ለሰው ሁሉ ደረሰ። ስለዚህማ የመጀመሪያው አዳም ፈርስት አዳም ኦኬ፣ ቁጥር 45 ላይ ስትሄዱ ማለት ነው ፈርስት አዳም ብሎ የሚናገረው ኦኬ። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ኦኬ፣ ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ሆኖ እንጂ መንፈሳዊ መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። ኦኬ፣ እዚህ ድረስ ካነበብን እናንተ ደግሞ ገብታችሁ በደንብ ተመልከቱት። ሰው ሁሉ በአዳም ምን ይሆናሉ? ሟች ይሆናሉ። ሞት ለሰው ሁሉ የደረሰው በአዳም በኩል ነው። ሕይወት ለሰው ሁሉ የደረሰው በክርስቶስ በኩል ነው። አዳምና ክርስቶስ ግን ብቻቸውን በቃ አዳምም ድንገት መጥቶ ክርስቶስም ድንገት ከሰማይ ወርዶ አይደለም። አዳምም ከሔዋን ጋር በነበረው ሕይወት ውስጥ ሰይጣን ሔዋንን ተጠቅሞ የእግዚአብሔርን ፕላን አበላሸ። ኢየሱስ ክርስቶስም ማርያም ለሱ መወለድ ምክንያት ሆና መጣና ለሰዎች ሁሉ ሕይወት ሰጠ። ስለዚህ ለሱ ወደ መምጣት ሰው ሆኖ መምጣት ምክንያት ስለሆነች ይሄንን ሐሳብ ምክንያተ ድኂን ናት በማለት ሄሬኒዮስ ሲጠራው እንመለከታለን። ሄሬኒዮስ በጠራው መልኩ ምክንያተ ድኂን ብንል ማርያምን ምን ችግር አለ? ምንም። ይህንን ስናወራ ወደዚህ ዲቤት ስንገባ አንድ ወዳጄ በቴሌግራም ላከልኝና አንድ ሀሳብ ጋቢ ኖርትላንድ ነበር የላከልኝ። ጋቢ ኖርትላንድ ማርያም ምክንያተ ድኂን ትባላለች ወይስ አትባልም ለሚለው ክርክር ምላሽ ይሰጣልና ብንላት ምን ችግር አለ ይላል። ኦኬ፣ ያ ብንላት ምንም ችግር የለም። አሁንም እኔና የቤም እያወራን ያለ ነው ይህንን ተመሳሳይ ነገር። ሄሬኒዮስ ያንን ይናገራል። ምክንያተ ድኂን ሲል ግን ከምንም ነገር አንጻር አይደለም። እሺ ብላ ኢየሱስ ክርስቶስ እንዲወለድ ከእሷ እንዲወለድ
በመታዘዝ ከእግዚአብሔር ፕላን ጋር ከዛ ዲቫይን ፕላን ጋር ከመታዘዟና ከመስማማቷ የተነሳ ነው። በዚህ ምክንያት ደግሞ ምን አይነት ቪው በፕሮቴስታንቱ በኩል እንዳለ ኤቢሲ ይናገር ነበር። ሄሬኒዮስ የተናገረው በዚሁ መንፈስ ነው እንጂ ኦርቶዶክሳውያን ማርያም ቤዛዊት ዓለም እንደሚሉት አይደለም። ኦኬ፣ ለምን ማርያምን ኦርቶዶክሳውያን ቤዛዊት ዓለም ሲሏት በዚህ መንገድ ይሏታል በሚል በተደጋጋሚ ስንነጋገር ነበር። ወይ በምን መልኩ እንደገና እንመልከተው። ላንብብላችሁ። ቤዛዊት ዓለም የዓለም መድኃኒት ማለት ነው። ድንግል ማርያም የዓለም መድኃኒት ኢየሱስ ክርስቶስን ያስገኘችልን በመሆኗ ቤዛዊት ዓለም እንላታለን። በልጇ ቤዛነት ድነናልና ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም ለድህነት ዓለም በቀራንዮ ኮረብታ የቆረሰው ሥጋ ያፈሰሰው ደም ከድንግል ማርያም የነሳው በመሆኑ ቤዛዊት ዓለም ትባላለች። እሺ፣ የሔዋን ሁሉ ድንግል ማርያም ለሔዋን ካሳ የሔዋን ሁሉ እናት ድንግል ማርያም ለሔዋን ካሳዋ እንደሆነች ሁሉ ለአንስተ ዓለም ሁሉ ካሳ ቤዛ ናትና ስድበ አንስትን ወቀሳ ከሰስታ አንስትን አስቀርታለችና። ቀጥሎስ እንዲሁም ለዓለሙ ሁሉ የምታማልድ በልመናዋ ፍጥረትን የምታስምርና መንግስተ ሰማያት መርታ የምታስገባ በመሆኗ ቤዛዊት ዓለም እንላታለን። ስለዚህ ቤዛዊት ዓለም የሚሏት በቤተ ክርስቲያናቸው በዚህ ሁሉ ባውንደሪ ውስጥ ነው። ማርያም ሰዎችን እየመራች መንግስተ ሰማያት ታስገባለች የሚል ነገር ሄሬኒዮስ አልተናገረም። መጽሐፍ ቅዱስ ላይ ልናገኝ አንችልም። ማርያም ቤዛዊት ዓለም ናት ስትሉን ይህን ሁሉ ይዛችሁ ነውና ሐሰት ነው። መጽሐፍ ቅዱሳዊ አይደለም። ይህ መጽሐፍ ቅዱሳዊ ሐሳብ ነው። ሲጀመር የቤዛነት ጉዳይ በመጽሐፍ ቅዱስ ከኢየሱስ ክርስቶስና ከመስቀል ላይ ስራው ጋር የተገናኘ ነው። ለሄሬኒዮስ የቤዛነት ጉዳይ ከዚህ ጋር የተገናኘ አይደለም። ቤዛ ብሎም አልጠራትም። ኦኬ። ስለዚህማ መጽሐፍ ቅዱስ ሲናገር በደሙ የተደረገ ቤዛነታችንን አገኘን ይላል። ስለዚህ ነፍሱን ለሁሉ ቤዛ አሳልፎ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። እንደውም ቤዛነት የተደረገው በክርስቶስ ነው ይላል። መጽሐፍ ቅዱስ ይህን ሁሉ ነገር ይነግረናል። ስለዚህ ክርስቶስ ቤዛችን ነው። የቤዛነት ጉዳይ ከክርስቶስ ጋር ብቻ የተያያዘ ነው። እረ ማርያም እኮ እኛ ሞተችልን ብለናለን ቤዛ ምንላት። ልክ ነው፣ ሞተችልን ብላችሁ ላይሆን ይችላል። ነገር ግን ሲጀመር ቤዛነት ከክርስቶስና ከመስቀል ላይ ስራው ጋር የተገናኘ እንጂ ከሌላ ነገር ጋር የተገናኘ አይደለም። ማርያም ሰዎችን መርታ መንግስተ ሰማያት ስለምታስገባ የሴቶች ሁሉ ካሳ ስለሆነች ከድንግል ማርያም እሱ ስጋን ስለነሳ ቤዛ ተብላ አልተጠራችም። ከነዚህ ሶስት ቃላት ጋር ተያይዞ በመጽሐፍ ቅዱስ ላይ የቤዛነት ጉዳይ ለፍጡራን ሲሰጥ ለማርያም ሲሰጥም በታምር አንመለከትም። ስለዚህ የቤዛነት ቃል ለኢየሱስ ክርስቶስና ለመስቀል ስራው ብቻ የተወሰነ ነው። በዛ ሊሚትድ ነው። እኛም ሊሚት አድርገን እንቀበላለን። ሄሬኒዮስ ያለውስ ሄሬኒዮስ ምክንያት አዲም ብሏታል በአንድ አስፔክት፣ እሱም ከዲቫይን ፕላን ጋር እሺ ብላ በመታዘዙ ነው ምክንያት። ከእናንተ የምትሉትን የቤዛነት ጉዳይ ጭራሽ አያውቀውም። እንኳን ቤዛ ሁኝኝ ብሎ ኢንቮክ ሊያደርግ። ኦኬ ቤዛ ሁኝኝ ብላችሁ ኢንቮክ ታደርጋላችሁ። በደንብ መልክአ ማርያም ላይ ቤዛ ሁኝኝ ብላችሁ ኢንቮክ ታደርጋላችሁ። መልክአ ማርያም ላይ ቤዛ ሁኝኝ ብላችሁ ኢንቮክ ታደርጋላችሁ። እመቤቴ ማርያም ሆይ መዓዛ ያለው የሽቶ መፍለቂያ ለሚሆኑ አፍንጮችሽ ሰላምታ ይገባል ይላል። ይህ ሁሉ ምንድን ነው? የአካል ክፍሎቿን ሁሉ እየጠቀሱ ሰላምታ ይገባል ብለው የሚሰግዱበት የጸሎት መጽሐፍ። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛው የተለየ ነውና ድንግል ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል አምሳል እንዳየሽ ለእኔም ለሕይወቴ መሸጋገሪያ ድልድይና ምርኮዜ ነሽ ይልና ስለዚህ በፍርድ ቀን ዋስ ጠበቃ ትሆኚኝ ዘንድ ማልድሻለሁ ይላል። ኦኬ ይህ ክፍል አመ ዕለተ ፍዳ ኩነኒ ቃውመ ወቤዛ በማለት ነው የሚያስቀምጠው። ተጣይ ተነሽ ምናምን ቃላት አሉ። ግዕዙን በደንብ አነባበቡን አናውቀውም። ነገር ግን ለዛ ለዕለተ ፍዳ ቃውመ ቤዛ ሆነሽ እንድትተገኝ ብሎ ሲናገር እንመለከተዋል። ስለዚህ የቤዛነት ጉዳይ ኢንቮክ የሚደረግበት ጉዳይም ጭምር ነው። የቤዛነት ጉዳይ ኢንቮክ የሚደረግበት። ስለዚህ ማርያም ቤዛ ናት ብላችሁ እንደ ሄሬኖስ አይደለም የምታምኑት። ሲጀመር ቤዛ ሁኝን ብላችሁላ ትጸልያላችሁ። እሱ ብቻ አይደለም። ታምረ ማርያም ላይ ከዚህ የባሱ ብዙ ነገሮችን እናገኛለን። እንደዚሁም ደግሞ እዚሁ እንትን ሲደረግ እዚሁ ቲክቶክ ላይ ሲመላለሱ የምናያቸው የመምህራኖቻችሁ ቪዲዮዎች ጭምራሉ። ኧረ ማርያምን እንዴ እናመልካታለን አለ አንዱ። እሱ ሳይወገዝ ማርያም ቤዛዊት ዓለም አትባልም ያለው ሰውዬ ተወገዘ። ፍጡራን ቤዛ ይባሉ ያሉት ሰውዬ ከቤት እንዳትወጣ ተባለ። አልተወገዘም ገና። ከቤት እንዳትወጣ ተባለ። ለምን ሲባል የቤዛዊት ዓለም ጉዳይ እናንተ ጋር ተንሸዋሮ ስለሚታይ። ነገር ግን የቤዛዊት ዓለም ሐሳብ እናንተ ጋር ያለው ታጭቆ ያለው የቤዛዊት ዓለም ሐሳብ በመጽሐፍ ቅዱስም ሆነ በሄሬኒዮስ ትምህርት ውስጥ አይገኝም። በመጀመሪያው ክፍለ ዘመን የለም። በሐዋርያን አበው ጋር በጭራሽ የማታገኙት ነው። ትምህርታችሁን ከሐዋርያን አበው ለመምዘዝ ትሞክራላችሁ አይደል? ምዘዙና አሳዩ። ዶግማ አይደል ነገር ማርያም፣ ምዘዙና አሳዩ። የለም ሐዋርያን አበው ላይ የለም። ሄሬኒዮስ ጋር ምክንያተ ዲን የሚላለ ቅድም ባነሳ ነው ሰፊ የሪካፒቹሌሽን ሐሳብ ውስጥ ነው። የለም ሄሬኒዮስ ሐሳብ ውስጥ ቤዛ ሁኚኝ ብሎ ሊጸልይ አይደለ? ቤዛ ነሽ ብሎ ወደሷ ኢንቮክ ሲያደርግ በጭራሽ አናገኘውም።
ጭራሽ የአካል ክፍሎቿን ሁሉ እየጠራ ሰላም ካለ በኋላ ቤዛ ሁኚ ብሎ በመጨረሻ ቀን ሊያስቀምጥ አይችልም። ሲጀመር መንግስተ ሰማያት ሰዎችን እየመራች ታስገባለች ብሎ የቤዛነትን ጉዳይ በዛ መንገድ አልቃኘው። በመጀመሪያው ክፍለ ዘመን አታገኙ፣ በሁለተኛው ክፍለ ዘመን አታገኙ፣ በሶስተኛው ክፍለ ዘመን አታገኙ፣ አራተኛው ክፍለ ዘመን ላይም አታገኙ። ወደ አምስተኛው ክፍለ ዘመን ሄዳችሁ የሆኑ ሰዎችን መጥቀስ ትችላላችሁ። እንደነ ያሬድ እና እንደነ ቅዱስ ኤፍሬም ያሉ ቅዱስ ያሬድ ራሱ ስድስተኛው ክፍለ ዘመን ኦኬ። ከዛ በኋላ የምትመጡት እነ መጽሐፈ ሰዓታት ጋር ሌሎች የአባ ጊዮርጊስ ዘጋስጫ መጽሐፍት ጋር ያ ማለት ምን ማለት ዶግማቸው የተመሰረተው ከዘመናት በኋላ ዴቨሎፕ ባደረገ ቴዎሎጂ ላይ ነው። ቤዛዊት ዓለም ስትሉ ሰው ሰራሽ የሆነና ከዘመናት በኋላ ዴቨሎፕ ያደረገ ቴዎሎጂ ነው። እኛ ግን አባቶች ሊሳሳቱ ይችላሉ፣ ቤተክርስቲያን ልትሳሳት ትችላለች፣ መጽሐፍ ቅዱስ ግን ሊሳሳት የማይችል ብቸኛ ባለስልጣናችን ነው እንላለን። ስለዚህ ወደ መጽሐፍ ቅዱስ ተመልሰን ይህ ሀሳብ እንደሌለ እናሳያቸዋለን። ሁለተኛ ክፍለ ዘመን ላይ እንደሌለ፣ ሐዋርያና ቦጋ እንደሌለ፣ ሄሬኒዮስ ጋር እንደሌለ፣ ሶስተኛ ክፍለ ዘመንና አራተኛ ክፍለ ዘመን የእናንተ የቤዛዊት ዓለም ቴዎሎጂ እንደሌለ እንደዚህ እናሳያቸዋለን። እናንተ ቤዛዊት ዓለምን ዲክሽነሪ ላይ እና የተወሰኑ አባቶች የተሳሳቷቸው ሀሳቦች ላይ ቆማችሁ ልታሳዩን ትሞክራላችሁ። ይህ ደግሞ ፍጹም ስህተት ነው እንላለን። ቤዛዊት ዓለም ልንል አንችልም በዚህ ምክንያት ማለት ነው። ኤቢዚ ላይ የምትጨማምራቸውን ነገሮች ጨማምራቸውና ለሪፍሌክሽን ቦታውን ክፍት እናደርጋለን። እሺ ትንሽ ነገር ልጨምር። አንድ ምሳሌ እያሰብኩ ነበር አንተ እየተናገርክ። በተለይ ሄሬኔስ ማርያምን የፈለገበት ምክንያት which is uncommon in the New Testament ማለት ነው። አዲስ ኪዳን ውስጥ ኢሹ አልነበረም። በነ ጳውሎስ ዘመን ሰከንድ ሴንቸሪ ላይ በነበረው የስተት ትምህርት የኑፋቄ ችግር በተለይ ኖሲሲዝም ጋር በተያያዘ ግን ኢየሱስ ክርስቶስ ፍጹም ሰው፣ ሙሉ ሰው፣ እውነተኛ ሰው አይደለም የሚል ክርክር እነ ሄሬኔስ በጣም የሚቃወሙት የነበረ ትምህርት ነው። ቅድም ቃል የጠቀስካቸው ኢቦናይቶች አሉ፣ የእነ አፖሊናሪስ ትምህርት አለ፣ አዶፕሽኒስት ምናምን ብዙ ትምህርት አለ፣ የኢየሱስ ክርስቶስን ፍጹም ሰውነት የሚቃወሙ እና ሄሬኔስ የገጠመው ነገር ለሚ ጊቭ ዩ በጣም የሆነ አይምሯችሁ ላይ የምታስቀምጡት ነገር። ለምሳሌ ሄሬኔስ ልክ ፍርድ ቤት እንደቀረበ ቁጠሩት። ኢየሱስ ክርስቶስ ፍጹም ሰው ነው ብሎ እየተከራከረ፣ ኖስቲኮች ደግሞ አይደለም፣ ፍጹም ሰው አይደለም፣ ማስረጃ አምጣ እንደተባለ ሰው ቁጠሩት። ዜን ጳውሎስ ያልተቸገረበትን፣ ጴጥሮስ ያልተቸገረበትን፣ ዮሐንስ ያልተቸገረበትን፣ ወንጌል ጸሐፊዎች ያልተቸገሩበትን ሄሬኔስ ግን ይሄ ፈተና ገጠመው። ፋንተም ነው፣ ኢየሱስ በፍጹም ሰው አይደለም፣ ምሉእ ሰው ኮምፕሊት ማን አይደለም፣ ሰውነቱን ሂውማኒቲውን ዲና ያደረጉ። ስለዚህ ማስረጃ ሄሬኔዎስ ሲያፈላልግ እንደ ትልቅ ኤቪደንስ ያመጣት ማርያምን ነው። ስለዚህ ማርያምን አመጣት። ማርያምን ደግሞ ጀስት ሂውመን ዝም ብሎ ሂውመን ሲምቦል አድርገውም እንዳይቆጥሯት ማርያም ውስጥ ሲግኒፊካንት ማለት አለበት። ማርያም ሲግኒፊካንት ናት፣ በእግዚአብሔር እቅድ ውስጥ ኢምፖርታንት ናት። በእግዚአብሔር የድነት ፕሮግራም ውስጥ ማርያም ኢምፖርታንት ናት። ለዛ ነው ከማርያም የተወለደው። እንደው ተራ ዝም ብሎ ተከራይቷት አይደለም። እንደ ቱቦ ውሃ በቱቦ እንደሚያልፍ ሊያልፍባት ፈልጎ አይደለም። ሺ ኢዝ ኢምፖርታንት ኢን ደ ፕላን ኦፍ ሳልቬሽን ፍሮም ደ ቢጊኒንግ ብሎ ከመጀመሪያው ውድቀት ሳልቬሽን ካስፈለገው ከሔዋን ውድቀት ጋር ኮኔክት አደረገው። ሺ ኢዝ ሰከንድ ኢቭ አላት ማለት ማርያምን በደንብ ከነገረ ድነት ጽንሰ ሀሳብ ጋር አጉልቶ ማውጣት ሄሬኔስ ያስፈልገው ነበር። ይህንን እያደረገ ያለው ሄሬኔስ ስለ ማርያም ለማስተማር ሜሪዮሎጂ ዶግማ እየጻፈ ማርያም እንዴት ምልጃዋን እንደሚያድር፣ መርታ መንግስት ሰማያት እንደምታደርስ፣ በሞቷ 99,999 እንዴት እንደሚሞቱ፣ በምስሏ በስሟ ታቦት እንዲቀድ ደብር እንዲትን ምናምን ከሐዋርያቱ የተማረው ትምህርት ኖሮ ከፖሊካርፕ ተምሮ አይደለም፣ ከጳውሎስ ተምሮ ከዮሐንስ ተምሮ አይደለም። ለሄረሲው ለኖስቲሲዝም መልስ ከመስጠት አንጻር ነው ይሄን የሚናገረው። ስለዚህ ማርያምን ቴዎሎጃይዝ ማድረግ አለበት። አንዳንዶቹ ካይንድ ኦፍ ኤስቴቲክ ሲሜትሪ ይሉታል። ኤስቴቲክ ሲሜትሪ ማለት ማስዋብ አለበት ማርያምን እንደው ተራ ዝም ብላ እንደ ዕቃ እንደ ኦብጀክት እንደ ቲዩብ ሁና ከተቀመጠች
አይ ፋንተም ነው በቃ ዝም ብሎ በማርያም በኩል አለፈ እንጂ ስጋው ራሱ ከማርያም የነሳው አይደለም። ሌላ አሁንም የሆነ ትምህርት እዚህም ቲክቶክ ላይ ሰምቼ አውቃለሁ። ከማርያም አይደለም ስጋ የነሳ የሚሉ የኢቦናይቶችን፣ የዶሴቲኮችን፣ የአዶፕሽኒስቶችን ሀሳብ በተወሰነ ደረጃ ሼር የሚያደርጉ አሉ። ስለዚህ ሄሬኔስን እንደ ፍርድ ቤት እንደቆም አስቡት። በቃ ፍጹም ሰው ነው፣ እውነተኛ ሰው ነው፣ ፋንተም አይደለም። ትክክለኛ ኤግዛክት የሆነ ፒዩር የሆነ ሂውማኒቲ ያለው ነው። አዎ ምንድን ነው ይሄ ነገር የሚያስፈልገው? አምላክ ሰው መሆኑ ነው የድነታችን መሰረት። ፒላር ኦፍ ትሩዙ ይሄ ነው። ሰው ሆነ፣ አዳነን፣ እኛን መሰለ፣ ቃል ስጋ ሆነ፣ የወደቀውን ዓለም ተቀላቀለ፣ በታሪክ ውስጥ አልቃ ገባ፣ ሀምብል ሁኖ ሂዩሚሌሽንን ተቀበለ፣ በመስቀል ላይ ሞተ። ሞተ ደግሞ እንግዲህ ሪል የሆኑ ሁለት ነገሮች ናቸው። ተወለደ፣ ሰው ነው፣ ሞተ። ሰው ሙሉ ሰው ካልሆነ ሞቱ ራሱ ፌክ ሊሆን ነው፣ ፎርጅድ ሊሆን ነው። ስለዚህ ሄሬኔስ እንደ ትልቅ ኤቪደንስ እንደ ትልቅ አጌንስት ሄሬሲን ቡክ 3 እና ቡክ 5 ብታነቡት ኮምፕሊትሊ ጨምቃችሁ የምታገኙት ይሄን አሁን ምላችሁን ነገር ነው። ማርያም ዋዝ ቬሪ ኢምፖርታንት ቱ ፋይት ዳት ሄረሲ። አለቀ ግን በቃ እንጂ ሄሬኔስን እንደው ከችሎቱ ከወጣ በኋላ ከፍርድ ቤቱ ችሎት ከወጣ በኋላ ሄሬኔስ ማርያም ያለን ቤዛ ናት፣ አየህ ምን ያህል ማርያም እንዳዳነችን፣ አየህ በማርያም ምክንያት እንዴት የሰው ልጅ እንደዳነ ብትሉት ይቅርታ አድርጉልኝና አይገባውም። ማለት ማርያምን የፈለጋት እንደ ኤቪደንስ ነው፣ እንደ ማስረጃ ነው ከክርስቶስ ጋር። ቴዎቶኮስስ ቢሆን ቅድም ቃሌ እንደተናገሩ ቴዎቶኮስም እኮ ስለ ማርያም አይደለም እኮ የኤፌሶን ጉባኤ ኢየሱስ ክርስቶስ አምላክ ነው። ቴዎቶኮስ ማለት ጂሰስ ኢዝ ጋድ ማለት ነው። ባይዘው ኢየሱስ ክርስቶስ አምላክ ነው። ለዛ ኢምፖርታንት ስለሆነች ነው ተጠቀምባት። ስለዚህ ነጥለን ይሄንን አናሎጂ ይሄን ታይፖሎጂ ምስስሎሹን የመጀመሪያዋ ሔዋን ኋለኛዋ ሔዋን የመጀመሪያው አዳም ኋለኛው አዳም የሚለው ምስስሎሽ ሲግኒፊካንትሊ ሄሬኔስ ዴቨሎፕ አድርጎ ሪካፕቹሌሽን ቲዮሪውን የሰራበት ምክንያት የሰው ልጆች ሁሉ በኤደን ጋርደን ልክ ነው በኤደን ጋርደን የተፈጠረውን ውድቀት እግዚአብሔር ለመመለስ የሄደበትን ሂደት የግድ ሰው መሆን እንዳለበት ሰው ሆኖ መምጣት እንዳለበት ለማስረዳት ያንን የተሟላ ሰውነት ደግሞ ከማርያም መውሰዱን ከብፅዕት ድንግል ማርያም መውሰዱን እንደ ማስረጃ ማምጣትና ማሸነፍ መርታት ስላለበት ሄሬኔስ የተጠቀመበት መንገድ ነው። ግን አንፎርቹኔትሊ ምን ሆነ? አንፎርቹኔትሊ ከኮንቴክስቱ ተነቅሎ ወጣ። ማለት ምን ብዬ ልንገራችሁ? በጣም ለሚጊዜ በጣም ፈኒ ኤግዛምፕል ልስጣችሁ። አሁን ለምሳሌ አንድ ሌባ ፍርድ ቤት ቀረበ፣ ሰርቆ ለምሳሌ መኪና ሰርቆ ፍርድ ቤት ቀረበ። ከዛ ዳኛው በቃ ውሳኔውን ወሰነ፣ አለቀ። ከዛ በኋላ ስለ ሌባው ሳይሆን ስለ መኪናዋ ሲወራ ቢኖር ማለት ነው። ስለ መኪናዋ በቃ ግን ችሎቱ የተሰየመው ስለ መኪናዋ አይደለም። ተነጥሎ ዋናው ክሪስቶሎጂካል አጀንዳ የነገረ ድነትና የነገረ ክርስቶስ እሳቤ እየደበዘዘ ሰከንደሪ የሆነ ያንን ቴዎሎጂ ለመደገፍ ያን ሄረሲ ለመቃወም እንደ ማስረጃ እንደ አሪፍ ማስረጃ ያመጣውን ኤቪደንስ ብቻ ሰከንደሪ የሆነውን ኢሹ ወስደን የሞተው እያለ ደሙን ያፈሰሰው እያለ የተጎሳቆለው እያለ ክብሩን የጣለው የተዋረደው እያለ ሊያድነን የመጣው እያለ የሥላሴ አካላት ውስጥ አንዱ አካል የሆነው እግዚአብሔር ወልድ ክብሩን አቃሎ ተዋርዶ ለእኛ ሲል መከራን ተቀብሎ ተሰቅሎ ደሙን አፍስሶ ሞቶ ተቀብሮ ተነስቶ የመንፈስ ቅዱስ ስጦታን አፍስሶ ዳግም በመምጣቱም ደግሞ በሚያጠናቀቀው በታላቁ የድነት ፕሮጀክቱ የሰው ልጆችን ፍጥረትን ሁሉ ሊያድስና ሊቤዥ
የመጣውን ጌታ ሚውት አድርገን አደብዝዘን ከቨር አድርገን ሹልክ ብለን ማስረጃውን ይዘን ላሽ ኢንሲግኒፊካንት የሆነውን ማለት ምንም ቦታ ሊሰጠው የማይገባውን ነገር ከሚገባው በላይ ቦታ ሰጥተን የሚገባውን ቦታ ሳይሆን የማይገባውን ቦታ ሰጥተን እንደውም ስካሌት አድርጎ በኋላም ደግሞ አልፎ አልፎ ብቅ ባሉ የሶሪያ አባቶች የኢትዮጵያም የኦርቶዶክስ አባቶች በተለያየ መንገድ የእነሱም ኮንቴክስት ቢጠና ሌላ ታሪክ ሊኖረው ይችላል ብዬ አስባለሁ። እስካሌት አድርጎ መንገዱን ስቶ ብዙ ሰዎች የሚሉትን ልንገራችሁና ልጨርስ። የኦርቶዶክስ ቤተክርስቲያን ኢትዮጵያ በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የካቶሊክ ቤተክርስቲያን ከመጽሐፍ ቅዱስም ከሐዋርያና አበውም ትምህርት አንዱ ያፈነገጡበትና ነጥብ የጣሉበት ብዙዎች ሮማን ካቶሊክን ጥለው የወጡበት ብዙዎች ኦርቶዶክስን ጥለው የወጡበት ዋነኛው ምክንያት ባለፈው የአኪለስ ተረከዝ ብያለሁ። ትልቁ ከሐዋርያት ትምህርት እንዲያፈነግጡ ዋነኛ አንበሳውን ድርሻ የሚጫወተው የነገረ ማርያም ጉዳያቸው ነው። የነገረ ማርያም ጉዳያቸው ነው። ይሄ ከመጽሐፍ ቅዱስም ከአፖስቶሊክ ፋዘርስም ትምህርት አፈንግጦ ዲፍሌክት አድርጎ መስመር ስቶ ወደ ሌላ አቅጣጫ የሄደ ትምህርት ነው እና ደግሞ በሚያሳዝን ሁኔታ ኢንታየር ዶግማውን እንደ ተሳቢ መኪና እንደ ኢንጂን ሆኖ ኢንታየር ዶግማውን ጎትቶ ይዞት ወደ ሌላ አቅጣጫ እየሄደ ነው። ባለፈው አንዱ ምን አለኝ፣